እየሰማችሁ ነው? በሉ አይን መጽደቂያ ነው በሉ። እሺ ምን አድርጋችሁ ጸደቃችሁበት? ቲክቶክ አይተህ እውነት የምትመልስ አንተ ሰው ለእግዚአብሔር ምን ትመልሳለህ? ክርስቶስ ወደዚህ ዓለም መጥቶ ደካማዎችን በጎበኘበት አይን ሰጥቻለሁ ምን ሰራበት ሲል ኧረ እኔ እንደው ስክሮል ሳረግበት አደርኩ ልትለው ነው? እጅ መጽደቂያ ነው ያልኩ ያለሁት። በእጅ ምን ሰራበት? ሰው ተደባደብክበት? ሰው ሄደ የሰው ኪስ አጠብክበት ወይንስ ምን አረክበት? በእጅ የሰው ደም አፈሰስክበት? ይሄ እጅ እኮ ተመልከቱ ክርስቶስ በመስቀል ላይ ሆኖ ዓለምን ያዳነበት እጅ ነው። ይሄ እጅ ድንግል ማርያም ክርስቶስን የታቀፈችበት እጅ ነው። ይሄ እጅ ተመልከቱ እና አቡነ ተክለ ሃይማኖት ባህርን የከፈሉበት እጅ ነው። ይሄ እጅ ተመልከቱ ሐዋርያት በመስቀል ላይ ተሰቅለው በመስቀል ላይ ሆነው ፀሐይን ጠቅሰው ያጨለሙበት ነው። ይሄንን እጅ ምን አረክበት? ይሄንን እጅ እኮ እና አቡነ ሳሙኤል ዘዋልድባ ኢትዮጵያን ከመሬት ከፍ አድርገው ለእግዚአብሔር ያስባረኩበት ነው። ምን አደረክበት? ይሄን እጅ ሰርቀ ልትኮነንበት ነው? በእጃችሁ ጽደቁበት ነው እያልኳችሁ ያለሁት። እንድንጸድቅበት እግዚአብሔር ይርዳን። ይህ ህሊና ሰው ይህ አይን ሰው የጸደቀበት እኮ ነው። ተመልከቱ ሐና ኢያቄም አልቅሰው ድንግል ማርያምን ያገኙበት አይን ነው። አዳም 100 ዘመን አልቅሶ እግዚአብሔር ተስፋ የሰጠበት አይን ነው። ሎጥ የደረቀው እንጨት ላይ አንብቶ የደረቀውን እንጨት ያለመለመበት ነው። ይሄ አይን ድንግል ማርያም ከክርስቶስ ፊት ላይ አልቅሳ ያለምን ለቅሶ ያስጨረሰችበት ወይንም ያለምን ለቅሶ የፈጸመችበት እኛ እንዳናለቅስ ነፃነትን የሰጠችበት ነው። ይሄ አይን ተመልከቱ ክርስቶስ በመስቀል ላይ ሆኖ ሁሉም ተፈጸመ ብሎ ኃጢአታችንን ጨርሶ ደምስሶልን የዓለምን ክፋት አጥፍቶ ዲያብሎስን አጥፍቶ ለዓለም ነፃነትን የሰበከበት አይን ነው። ይሄ አይን ተመልከቱ ሐዋርያት ክርስቶስን ተከትለው ስለ ክርስቶስ ብለው በጫማ መስፊያ አውጥተው የሰጡበት አይን። ይሄ አይን ተመልከቱ አይናቸው እያየ እየተቆረጡ እንደነ ቶማስ ለጣዖት የታጠነበት ነው። ይሄን አይን ምን አደረክበት ነው ጥያቄው። ምን አደረክበት? በኩል አበላሸው እንጂ ምን ሰራህበት? እግዚአብሔር ሲመጣ የሚጠይቀን ባለን ነገር ነው። ባለን ነገር ነው የሚጠይቀን። እግዚአብሔር አንተን ለምን ቄስ አልሆንክም አይልህም። ለምን ሰባኪ አልሆንክም አይልህም። ለምን ፓትርያርክ አልሆንክም አይልህም። ለምን የአገሪቱ ገዥ አልሆንክም አይልህም። ባለህ ነገር ይጠይቃል። ነጋዴ ከሆንክ ምን ስታረግ ነው ያልከው? ባይንህ ምንድነው የሰራበት? ሀገር አስከባሪ እስከሆንክ ምንድነው ስታረግበት የዋልከው? እጅህን እግርህን ምንድነው ስትሰራበት የዋልከው? ጥያቄው እሱ ነው። ባለን ነገር እንድንጸድቅ እግዚአብሔር ይርዳን። ይሄ የተሰጠን አካል መጽደቂያ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት በመስጠቱ ንፍቀት የሌለበት የአባቶቻችን አምላክ ቅዱስ እግዚአብሔር ፍጥረታት ሳይኖሩ ምስጋና ከባህሩ እየፈለቀለት ሲመሰገን የኖረ ዓለምን በማይመረመር ጥበቡ የፈጠረ ሰው ለመሆን መጥቶ ከውድቀታችን ያነሳን ጌትነቱን እንደ ነገስታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት ያላደረገ ዓለምን ፈጥሮ የሚገዛ ቅዱስ እግዚአብሔር አምላካችን እግዚአብሔር ወልድ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን የወለደችልን የሕይወታችን መሶብ ከሞት ወደ ሕይወት ከርኩሰት ወደ ቅድስና ከጨለማ ወደ ብርሃን ከሲኦል ወደ ገነት ከሐሳር ወደ ክብር የወጣንባት ሥላሴን ያየንባት ዓይናችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ለስም አጠራሯ ክብርና ምስጋና ይድረሰው። ጻድቃን ሰማዕታት፣ ደናግል መነኮሳት እንደየክብርና እንደየሞገሳቸው ክብርና ምስጋና ይድረሳቸው። ከሁሉ ማስቀደም የዚህ ታላቅ ቤተ ክርስቲያን አስተዳዳሪ መላከ ስብሐት ቆሞስ አባ ገብረ ሥላሴ፣ እዚህ ጋር ያሉት ሊቃውንት መምህራን ሁሉም ያው እንግዲህ እኔ እየተዝረከረኩ መጥቼ ስማቸውን አልጠየቅኩም፣ እግዚአብሔር ይቅር ይበለኝ እኔንም እነሱን መምህራኖቻችንን በመጨመር ሊቃውንት ቤተ ክርስቲያን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ የቅድስት ቤተ ክርስቲያን ልጆች ምእመናን ሁላችሁም ሴቶችም ወንዶችም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? በሀብት ስቦ በረድኤት አቅርቦ በቅዱሱ ስፍራ የሰበሰበን የአባቶቻችን አምላክ ቅዱስ እግዚአብሔር
በልባችን አስበን በአንደበታችን ተናግረን ስለማንዘልቀው ስለ ቸርነት ስራው ሁሉ ስሙ ለዘላለም የተመሰገነ ይሁን። ሳስበው ግን የተራራቅን ይመስለኛል አይደል? ትንሽ ሳስበው ነው እኔ ነኝ ያልኩት፣ እንግዲህ እነሱ አላሉም። እና ከቻላችሁ ዝናብ እንደ እግዚአብሔር ፈቃድ፣ እኔ ሜትሮሎጂም ምናምንም አይደለሁም የሚጥል አይመስለኝም አሁን። እና ከቻላችሁ ጠጋ ማለት የምትችሉ ወደፊት ብትመጡ ጥሩ ነው። ጥሩ ነው። እንጀራ ሲበላ ቀረብ ብሎ ነው የሚበላው ብዬ ነው አይደል? ከቻላችሁ ነው የምትችሉ ሰዎች ጠጋ በሉ። እስከ ካሜራማኖቹ አካባቢ ድረስ መቀመጥ ትችላላችሁ። እኔ እስከዛ አስተምራለሁ፣ ችግር የለውም። የሚመጣው ሰው ወደዚህ እየመጣ መቀመጥ ይችላል። የትምህርታችን ርዕስ የሚሆነው ኃጢአተኛ ተበድሮ አይከፍልም በሚል ይሆናል። እስኪ በሉ ሁላችሁም፣ ኃጢአተኛ ተበድሮ አይከፍልም፣ ጻድቅ ግን ይራራል ይከፍልማል። ይትሌቃ ኃጥእ ወይፈዲ፣ ኃጢአተኛ ተበድሮ አይከፍልም በሚል ርዕስ እንነጋገራለን። የነቢያትን ጉባኤ የባረከ፣ የሐዋርያትን ስብከት ያከናወነ፣ የሰማዕታትን ተጋድሏቸውን የተቀበለ፣ የሊቃውንትን ድርሰታቸውን ያስፈጸመ ቅዱስ እግዚአብሔር አምላካችን በመካከላችን ተገኝቶ እንዲያስተምረን ያሰብነውን እንዲያስፈጽመን መልካም ፈቃዱ ይሁንልን። የምናገኘው መዝሙር 37 ቁጥር 21 ላይ፣ መዝሙር 36 ቁጥር 21 ላይ እናገኘዋለን። አንዳንድ ጊዜ እንደዚያ ስለሚሆን ነው። 37 የፊቱ ወደ ኋላ ስለሚሆን ከዕብራይስጥ ወደ ግዕዝ ሲመለስ እንደዚህ አይነት ነገር ስላለ ነውና ይህን ካልኩ በአጭር ቃል ብቻ ወደ ነገሬ ልሂድ። ኃጢአተኛ ተበድሮ አይከፍልም። በአጭር ቃል ኃጢአተኛ ምንድን ነው የሚለውን ነው መጀመሪያ ማወቅ ያለብን። ብዙ ሰው ኃጢአተኛ ነኝ ይላል አይደል? ኃጢአት ማለት ምን ማለት ነው? ኃጢአት ማለት ምን ማለት ነው ታውቃላችሁ? ኃጢአት ማለት ምን ማለት ነው? አታውቁም? ኃጢአት አታውቁም አይደል? ጻድቅ ሆናችኋል ማለት ነው። እንዲያ ከሆነ ኃጢአተኛ ላልሆነ ሰው ወንጌል አያስፈልገውም። ወንጌል እኮ የሚያስፈልገው ያላመነው እንዲያምን ያመነው እንዲጸና ነው። እና ወደ ኃጢአትም እንዳንሄድ የሚጠብቀን አጥር ነው ወንጌል። ስለዚህ ኃጢአተኛ ማለት ምን ማለት ነው? ብዙ ሰው ጻድቅ ነኝ ይላል፣ ስለ ጻድቅ ምንነት አያውቅም። ኃጢአተኛ ነኝ ይላል፣ ኃጢአተኛ ማለት ምን ማለት እንደሆነ አያውቅም። ብዙ ሰው ኃጢአተኛ ማለት ቃል ለቃል የቃሉ ትርጉም ኃጣ አጣ ነው፣ ያጣሁ ነኝ ማለት ነው። ባጭሩ ኃጢአተኛ ማለት እርሱ ነው። ኃጢአተኛ የሚለው ቃል ትርጉሙ ወዴትም ቦታ ውሰዱት፣ የመጨረሻም የመጀመሪያ የቃሉ ትርጉም ኃጢአተኛ ማለት ያጣ ማለት ነው። እስኪ ያጣ በሉ። ስለዚህ ኃጢአተኛ ነኝ ስንል ምን ማለታችን ነው? ያጣነን ማለት ነው። ኃጢአተኛ የሚለው ቃል ያጣ ማለት ከሆነ ሰው ምን ሊያጣ ይችላል? ለምሳሌ በደንብ አድርጋቸው አስታውሱ። ኃጢአተኛ ተበድሮ አይከፍልም ማለት ያጣ ሰው የሌለው ሰው መስጠት አይችልም ነው ባጭሩ። ስለዚህ እንደዚያ ከሆነ ኃጢአተኛ ማለት ምን ማለት ነው? ሁሉም ሰው ብዙ ጊዜ ይወላችሁ ኃጢአት ሰራው እንላለን። ምንድነው ማጣት ሰራው ነው እንዴ እያልን ያለን? ኃጢአት ሰራው ማለት ምንድነው? ራሱ ቃል ኃጢአተኛ ነኝ ማለት እግዚአብሔርን ያጣሁ ነኝ ማለት ነው። መጀመሪያም መጨረሻም ሰው አጣ የሚባለው ኃጢአተኛ ሆነ ሲባል እግዚአብሔርን አጣ ነው የሚባለው የመጀመሪያው ቃል። ኃጢአተኛ ማለት ማጣት ስለሆነ፣ ስለዚህ ኃጢአተኛ ማለት ማጣት ከሆነ ሰው ምን ሊያጣ ይችላል? ሰው ምን ሊያጣ ይችላል? የመጀመሪያ በደንብ አድርጋችሁ ስሙኝ። ስለ ኃጢአት አንድ ነገር ብቻ ተናግሬ መሄድ ስለምፈልግ ነው። ሰው ኃጢአት ሰራ ማለት እግዚአብሔርን ምን አለ ማለት ነው? ንገሩኝ እንጂ ደግማችሁ። ሰው ስለዚህ ምን ማድረግ አለበት? በሚሰራው ክፋትና በሚሰራው ጽድቅ ላይ ወይ እግዚአብሔርን ያገኛል ወይ ማንን ያገኛል?
ወይ ዲያብሎስን ያገኛል ማለት ነው። ስለዚህ ከሁለት አንዱ ነው ልናገኝ የምንችለው። ሰው ኃጢአተኛ ሲሆን ማንን ያጣል ሲባል የሚያጣው የመጀመሪያ እግዚአብሔርን ነው። እግዚአብሔርን ሲያጣ ሁለተኛ ራሱን ያጣል። ሰው ለእግዚአብሔር ብሎ አይደለም ጽድቅ የሚሰራው። ልክ ኦሾ እንደሚናገረው መንግስተ ሰማያትን ክርስቲያን የሆነው እኛ መንግስተ ሰማያት ለመግባት አይደለም። እሺ ይሄን ጠንቅቃችሁ ማወቅ አለባችሁ። ክርስቲያን የሆናችሁት ለምንድን ነው? መንግስተ ሰማያት ለመግባት ነው? እሺ ሌላ ቀለል አድርገው ከዛ የሚያነሰ ጥያቄ ማለት ነው። ክርስቲያን የሆነው ለመብላት ነው? ለመብላት ከሆነ ክርስቲያን መሆን አያስፈልግም። አሳማ መሆን በቂ ነው። ለመብላት ፍጡር መሆን ይበቃል ማለት ነው። ለመኖር ፍጡር መሆን በቂ ነው። ምክንያቱም ጅብ አስቀድሶ አይደለማ እግዚአብሔር የሚያኖረው። ጅብ አስቀድሶ አይደለማ እግዚአብሔር የሚመግበው። አሳማን የሚመግበው እግዚአብሔር ክርስቲያን ሆኖ አይደለም፣ ፍጡር ስለሆነ ብቻ ይመግበዋል። የሰማይ አዕዋፋትን የምድር አራዊትን የሚመግባቸው እግዚአብሔር ፍጡር ስለሆኑ እንጂ ክርስቲያን ስለሆኑ አይደለም። ለመኖር ለመብላት ክርስቲያን መሆን ሳይሆን ፍጡር መሆን በቂ ነው። ክርስቲያን መሆን ግን መንግስተ ሰማያትንም ለመውረስ አይደለም፣ እግዚአብሔርን ለመውረስ ነው እንጂ። በደንብ አድርጋችሁ ስሙኝ እስኪ ሁላችሁም በሉ፣ ክርስቲያን መሆን በሉ። መንግስተ ሰማያት ለመግባት ሳይሆን ማንን ለመውረስ ነው? እግዚአብሔርን። በደንብ አድርጋችሁ ስሙልኝ፣ ይሄ ከበድ እንዳይላችሁ ብዬ ነው። ኦሾ እንደሚለን ከሆነ ሰዎች ጽድቅ የሚሰሩት መንግስተ ሰማያትን ለመውረስ ነው። ስለዚህም እግዚአብሔር መንግስተ ሰማያትን በጉቦ እየሰጣት ነው አለ። ሎቱ ስብሐት ክብር ይግባው መድኃኔዓለም ክርስቶስ። እኛ ጽድቅ የምንሰራው መንግስተ ሰማያትን ለመግባት አይደለም። ባለቤቱም እንደነገረን አንትሙሰ ህሱ መቅድመ መንግስቶ ወጽድቆ፣ እናንተ አስቀድማችሁ መንግስቱን ፈልጉ፣ ወዝንቱሰ ይትቤሰከክሙ፣ ከዚያ በኋላ ያለው ግን ይጨመርላችኋል አለ። ክርስቲያን የሆነው ምኑን ለመፈለግ ነው? በሉ መንግስቱን በሉ እስኪ በሉ እንጂ በደንብ። የእግዚአብሔር መንግስት ምንድን ነው ከተባለ ብላችሁ የእግዚአብሔር መንግስቱ የባህሪ ህይወቱ መንፈስ ቅዱስ ነው። መጀመሪያ ክርስቲያን የሆነው መንፈስ ቅዱስ ከኛ ጋር ተዋህዶ እንዲኖር ነው ማለት ነው። ስለዚህ ምን አለን? አስቀድማችሁ መንግስተ ሰማያትን ሳይሆን አስቀድማችሁ ከስጋችሁ ከበሽታ መዳንን ሳይሆን አስቀድማችሁ መብላትን ሳይሆን አስቀድማችሁ ባለጸጋ መሆንን ሳይሆን አስቀድማችሁ መንግስቴን ፈልጉ አለ። የእግዚአብሔር መንግስት ወንጌል ናት። ስለዚህ ምን አለ መሰላችሁ? አስቀድማችሁ መንግስቴን ስትፈልጉ ሌላው ይጨመራችኋል አለ። ሌላው ምንድነው? በሞቴ ንገሪው። ሌላው ምንድነው? መንግስተ ሰማያት ጭማሪ ናት። ታምር ጭማሪ ነው። ፈውስ ጭማሪ ነው። ሌላው ይሄ ከብሮ መኖር፣ በዚህ ዓለም ሀብት ዝናን ማትረፍ ጭማሪ ነው። አስቀድማችሁ ግን ምን እንፈልጉ አለ? ወንጌልን። አንድም ተመልከቱ፣ አስቀድማችሁ እኔን ፈልጉ ማለቱ ነው። መንግስተ ሰማያት ራሱ እግዚአብሔር ስለሆነ፣ ስለዚህ ተመልከቱ፣ አስቀድመን ማንን እንፈልግ? በደንብ ስሙልኝ። እስመ ውእቱ እግዚእ ኢየሱስ ይቤለነ አንትሙሰ ህሱ መቅድመ መንግስቶ ጽድቆ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ አለን አለ ቅዱስ ዮሐንስ አፈወርቅ፣ አስቀድማችሁ መንግስቱን ፈልጉ አለን። እኛ ግን መንግስቱን መፈለጉን ትተን ጭማሪውን መፈለግ ያዝናል። ትልቁ ችግር ይሄ ነው። እሺ አሁን እኔ ገጠር ልጅ ነኝ፣ በዚያውም ላስተዋውቃችሁ ብዬ ነው። እና ገጠር ላይ እራት ይበላና ደራጎትም ይባላል፣ ጉርሻ ነው። እሺ እራት ሳይበላ ጉርሻ የለም። የከተማ ሰውም ይላል አይደል፣ እንጀራው ሳይያዝ ከወጡ አስነጉልኝ የሆነ ነገር ማለት። እግዚአብሔርን ሳንስ ትራፊ የተባለው ሌላ እነዚህ ቅድም የዘረዘርኩላችሁ መንግስተ ሰማያት መግባት ትርፍ ነው። እግዚአብሔርን ከወረስከው ቦታዋን አታጣትም። ቦታዋን ብትፈልግ እግዚአብሔር ከሌለ አታገኘው። ምን ብሎን ነበር አለ? አስቀድማችሁ መንግስቱን ፈልጉ አለን። እኛ ግን ገለበጥ ነው አለ። መንግስቱን ማግኘቱን ትተን አስቀድመን ትራፊውን ፈለግን። በዚህ ምክንያት አለ ኢንረክብ አለ ዛቲ ወይን ታክቲ፣ ይችንም ማናገኝ ያችንም ማናገኛታል። መንግስተ ሰማያትን የሚያሳጣን ክርስቶስን ሳናገኝ መንግስተ ሰማያት ፍለጋ ስለሄድን ነው።
እሱን አግኝተን መንግሥተ ሰማያትን እንዲጨምርልን እግዚአብሔር መልካም ፈቃዱ ይሁንልን። ስለዚህ ኃጢአተኛ የመጀመሪያ የሚያጣው ማንን ነው? በሉ እግዚአብሔርን በሉ እንጂ ማንን ያጣል? ባጭር ቃል የምንሰራቸውን ኃጢአቶች ሁሉ ከክፋት ለመውጣት ሁሉም ሰው ይፈልጋል። ከክፋት መውጣት የማይፈልግ ሰው የለም እኮ በእውነቱ። ሰው ሆኖ የማይፈልግ አለ ብዬ አላስብም፣ ከሰይጣን በቀር ማለት ነው። ከክፋት መውጣት፣ ኃጢአትን መተው፣ ስርቆትን መተው፣ ሌሎቹንም ከጥቃቅን እስከ ታላላቅ ኃጢአቶች ድረስ ያሉትን መተው ይፈልጋል። ግን መተው ያቅተዋል። ለምንድን ነው ብላችሁ ስትጠይቁ ተመልከቱ። መጀመሪያ ሁለቱን አስቀምጠህ መሄድ አለብህ ነው። ከእግዚአብሔርና ከኃጢአት እግዚአብሔርን ከማጣና ይህንን ሰርቼ እግዚአብሔርን ከማጣና ይህንን ሰርቼ ከእግዚአብሔር ከምለይ ብለን መሆን አለበት። ሁለቱ እጃችን ላይ ናቸው። ስንቶቹ ንገሩኝ እንጂ። ሰርቀን እግዚአብሔርን እንጣ ወይንስ ስርቆትን ትተን እግዚአብሔርን እናትርፍ? ከኃጢአት ለመውጣት የሚያስችለን ይሄ ነው። ሁልጊዜ በምንሰራቸው ስራ ወይ እግዚአብሔርን እናተርፋለን ወይ ሰይጣንን እናተርፋለን። ይህንን ነው መመዘን ያለብን። ይህ አንድ ሴት ስትታየን ምንድን ነው ማለት ያለብን? በሴት ተሰናክለን እግዚአብሔርን እንጣ ወይንስ ሴትዮዋ ንቀን ከሴትዮዋ ውበት የእግዚአብሔር ውበት ይብለጥብን ነው። ተመልከቱ። በልተን ጾም ሽረን በልተን እግዚአብሔርን እንጣው ወይንስ ጾመን ጾማችንን ሆነን እግዚአብሔርን እናትርፍ ነው። ይህ ነው ውድድር ላይ ሊቀርብ የሚችለው። ስለዚህ በምንሰራቸው ስራ ሁሉ ማን ይቅደምልን? ማንን እናትርፍ? ማትረፍ ነው። ክርስትና ማትረፊያ ነው። በደንብ አድርጋችሁ ያዙልኝ። ርዕሴ ጋር እመጣለሁ። ማጣት የሚባለው ሰው እግዚአብሔርን ካጣ ነው። እኔ እውነቴን ልንገራችሁ፣ እግዚአብሔር እስካለን ድረስ የምናጣው ነገር የለንም፣ ምንም ነገር ቢሆን። በዚህ ዓለም ደግሞ ተመልከቱ፣ የምንጨነቅላቸው ታላላቅ ነገሮች ባዶ ናቸው። ሰው ዝም ብሎ እኮ በከንቱ ተስፋ ነው የሚኖር። አታውቁም? ይሄ በከንቱ ተስፋ ነው ሰው የሚኖረው። ለዚህ ነው አይወላችሁ ምን አረጉ መሰላችሁ? አንድ ሰው ንጉሥ ነው። በዓለም ላይ ስኖር የመጨረሻ የችግር መፍቻ ልትሰጡኝ ይፈልጋለሁ ብሎ ጥበበኞቹን ጠየቃቸው። እነሱም ጥበበኞች ናቸውና እንዲህ አሉት፣ የችግር መፍቻ እንሰጥሃለን፣ ነገር ግን ያ የችግር መፍቻ የምንሰጥህ አንድ ጊዜ የፈለገው ሰማይ ተሰባብሮ ነክቶ መሬት ተከፍታም ቢሆን ያድናል፣ ያ ወረቀት ሲገለጥ። ከዚያ በኋላ ግን የምታመጣውን ችግር ማለፍ አችልም አሉት። እየሰማችሁ ነው? ገብቷችኋል ያልኩት? አሁን ለእናንተ ይህንን የችግር መፍቻ እኔ ይዤው መጥቻለሁ። ብሰጣችሁ መቼ ነው ልትከፍቱት የምትችሉት? አቤት ንገሩኝ እንጂ። ዛሬ ችግር አጋጥሟችኋል? አልሰማችሁም መሰል ያልኩትን። የፈለገ ችግር ቢመጣ ያን ችግር ያሳልፋል፣ የሚሰጠው መፍትሄ ማለት ነው። ግን ያ ወረቀት ተገልጦ ካለቀ በኋላ ግን የሚመጣ ችግር ማለፍ አይቻልም። ስለዚህ መቼ ነው የምትከፍቱት ነው። አቤት ለዚያ እኮ ነው ርቃችሁኛል ያልኳችሁ። በሉ ተነሱና ተጠጉሽ፣ ታዘዙ፣ ስለ እግዚአብሔር ብላችሁ ታዘዙ፣ ስሞትላችሁ። እኔም እንደው አለት ላይ እንደው ሰውየው ነው አሉና አለት ላይ ጠመደው ርቀው ስለሆነ እንዲህ ልስማቸው አይደል? እንተ ይቅር ይበሉኝ። እሺ አባታችን። ሰውን በጣም ታዛዥ ነው። ይዛችሁት ነው ወንበራችሁን ማለት ነው። እስከዛ ልንገራችሁ እስኪ አንድ ሰው ና ወንድሜ ና ወደዚሁ እንደመጣ ና በቃ ዝም አንተው ትመጣ እንዴ? ና ወደዚህ አንተ ራስህ ነህ። አሁን ልጠይቀው ነው እሱን። በዚህ ዓለም ስትኖር በዚህ ወረቀት አሁን ጽፌ እሰጥሃለሁ መፍትሄ ማለት ነው። በዚህ ዓለም ላይ ስትኖር የመጨረሻ ችግር ሲያጋጥመ ገልጠው ችግር ይፈታል። ይህንን ወረቀት ገልጠህ ማየት አትችልም። ገልጠህ የምታየው ችግሩ ሲመጣ ነው። እና መቼ ነው ይህንን ወረቀት የምትከፍተው? አይደለም መቼ ነው የምትከፍተው? ችግሩ መቼ ነው ችግሩ የሚያጋጥምህ? መቼ ነው የምትከፍተው ወረቀቱ? ከቆየ በኋላ ነው እኮ። ምን ችግር ሲያጋጥምህ? የሆነ መከራ ነገር ሲደርስ ከዛ በኋላ እኮ አታልፍም። እንዴት ታደርጋለህ ታዲያ? ጸሎት ማድረግ ነው። ጸሎት ማድረግማ አይቻልም ሲሆን
እግዚአብሔር ይስጥልኝ። ችግር ግን መድኃኒዓለም ይፍታልን። የሁላችሁንም ችግር መድኃኒዓለም ይፍታ። በደንብ ስሙኝ። በማይሆን ከንቱ ነገር ላይ ስላለን ነው የነገርኳቸው ያለሁት። አንድ ለሁላችሁም ወረቀት መስጠት እችላለሁ። አንድ ትልቅ ችግር ሲመጣባችሁ ምንም ይሁን ታልፉታላችሁ በዚያ ወረቀት። ያንን ወረቀት የምትፈቱት ግን መቼ ነው? ችግሩ ሲመጣ ነው። መቼ ነው የሚፈታው? አቤት፣ ችግሩ ሲያልፍማ አይከፈትም። ለችግር ማለፊያ እኮ ነው እናንተ። በቃ እግዚአብሔር ይስጥልን፣ ሳንከፍተው እንሞታለን። መልሱ እሱ ነው። በቃ ተመልሷል መልሱ። ለምን መሰላችሁ? ለንጉሱ ሰጡት ወረቀቱን ጠቅልለው የችግር መፍቻ ብለው። ያ ንጉስ ችግሬን በዚህ ወረቀት አልፋለሁ እያለ ችግር ሲመጣ ከዚህ የባሰ ቢመጣስ እያለ ያስቀምጠው ጀመረ ይላል። ከዚህ የባሰ ቢመጣስ እያለ ሲያስቀምጠው ንጉሱ ሳይከፍተው ሞተ ይላል። ወረቀቱ ግን ባዶ ነበረ። ተመልከቱ። በዚህ ዓለም የምንይዛቸው ተስፋ የምናረጋቸው ነገሮች ሁሉ ባዶ ናቸው ነው ዋናው ሐሳብ። ባዶ ናቸው። ዓለምን ተስፋ ብታደርጋት ተመልከት፣ የማይታጣውን እግዚአብሔርን አትጣው። ሰው ተመልከቱ፣ ገንዘብ ሲፈልግ ጤናውን ያጣል፣ ጤናውን ሲፈልግ ገንዘብ ያጣል። እንዲያ እንደተንገበገበ ይሞታል። ገንዘብ ስትፈልግም የማታጣው፣ ጤና ስትፈልግም የማታጣው እግዚአብሔር ነው። እሱን እንዳናጣ መድኃኒዓለም ይርዳን። ስልጣን ይኸውላችሁ፣ በዚህ ዓለም ላይ ማትረፊያ ላናጣው የሚገባን ነገር እግዚአብሔር ብቻ ነው እያልኳቸው ያለሁት። ማን ነው? በሞቴ ንገሩኝ። ላናጣው የሚጠበቅብን ሀብት እግዚአብሔር ነው። ልብ ብላችሁ ስሙኝ። ስልጣን ብትፈልገው ዛሬ ተሹመ ደስ ቢልህ ነገ ካንተ የሚበልጥ ባለዝና ያመጣል ይላል ቅዱስ ያዕቆብ ዘስሩግ። ካንተ የሚበልጥ ባለስልጣን ሲመጣ ስልጣኑን ታጣዋለህ። በምታጣው ስልጣን የማታጣውን እግዚአብሔርን አትጣው ነው። ዛሬ መልክህን ብለህ እኔ እውነቴን ነው፣ ከከፋችሁ የሚክፋችሁ ሴቶቹ ማለት ነው፣ መልካችሁ ጣዖት ነው የሆነባችሁ ማለት ነው። አሁን ለእግዚአብሔር ብላችሁ አይደለም እኮ ያን ያህል የቀለም ፋብሪካ መስላችሁ የምትወጡት ማለት ነው። እውነቴን ነው። እዚህ ጋር ከንፈርሽን ስትለቀለቂ እዚህ ቅንድብሽን እዚህ ያይን ጭራ መጨረቅ እኮ ነው። ወንዱ እንዴት ነው የሚያየኝ ነው። ሌላ ምንም ትርጉም የለው። ካንቺ ከጎረቤትሽ ወይንም በከተማው ካሉ ሴቶች የተሻለች ለመሆን ዘናጭ ለመሆን ብለሽ ያን የምታረጊው። እሺ ካንቺ መልክ ነገ በሞት ከሚፈርሰው መልክና ከእግዚአብሔር ማንን እንጣ? ማንን አንጣ? እግዚአብሔርን አንጣ። በቃ የምትሰሯትን ነገር አወዳድሯት። እሺ እንደው ከንፈሬን እንድች ክርስቶስ ደም የከፈለበትን ከንፈር ቀለም ቀብተው እግዚአብሔርን ከምታጣ ማንን ማትረፍ ይሻላል? እግዚአብሔርን ማትረፍ። ለዚህ ነው ማጥፋት የሚባለው እግዚአብሔርን ያጣ ሰው ነው። በዚህ ዘመን መልክ እግዚአብሔርን አሳጥቶናል። ለምን? እግዚአብሔር የማይወደው ነገር ሁሉ ጣዖት ነው። ወደዳችሁም ጠላችሁ የትም አድርጉት። አሁን በዚህ ዘመን ጥሩ ሰዎች የምንመስለው በቃ እኔ እኮ ክርስቲያን አሁን ጣዖት ያላቆምን መስሏችሁ ነው። ሰው እኮ አሁን በቃ ጤነኛ እንግዲህ አሁን መቼም ጣዖት አይመለክም እዚህ ቤተ ክርስቲያን ላይ። እግዚአብሔር የተመሰገነ ይሁን። ክርስቶስ ራሱ ነው የሚመለከው እንጂ። ግን ሰው አንዳንድ ጣዖት አሉ። ጣዖት ማለት ከእግዚአብሔር የበለጠ ነገር ነው። ውበትህ ከእግዚአብሔር ከበለጠብህ ጣዖት ነው እያልኩ ያለሁት። ጥፍር አስተክለሽ መሄድ፣ አሞራ መስለሽ መሄድ ከእግዚአብሔር ከበለጠብሽ ጣዖት ነው። እግዚአብሔርን አታቸዋል። እግዚአብሔርን እንዳናጣ ባለቤቱ ይርዳን። ለዚህ ነው በሚያልፍ ሆድህ እግዚአብሔርን አትጣው። በቃ አሁን እውነቴን ነው ያልፋል። የቱንም ያህል ዘንጡ ማለት ነው። የቱንም ያህል ተኳኳሉ፣ የቱንም ያህል ላይ ክሸር ይኖራችሁ፣ የቱንም ያህል ምናምን ሳያድንቅህ በቃ ትሞታለህ ነው። በሚሞት ስጋ እግዚአብሔርን ለምን ታጣለህ ነው። በሚፈርስ ስጋ ለምን እግዚአብሔርን ታጣለህ ነው። ጠዋት በልተው ለማታ በሚያስፈልግህ ሆድህ እግዚአብሔርን ለምን ታጣለህ ነው። በምትሻርበት ስልጣን እግዚአብሔርን ለምን ታጣለህ ነው። እግዚአብሔርን እንዳናጣ ባለቤቱ ይርዳን። ለዚህ ነው ቅዱስ ያዕቆብ ዘስሩግ ሲናገር ይቻለም ዘማዊ ናት አለ። ተመልከቱ እስኪ አንድ ጊዜ በሉልኝ ነው ደረስ የለመለስ ነው። ይቻለም በሉ ዘማዊ ናት። ዘማዊ ምን መሰላችሁ የምታደርግ? አሁን ጠላ ቤት በደንብ እንደው ታውቆታላችሁ እናንተ በባህል ማለት ነው። እና መጠጥ ቤት ስገቡ አስተናጋጇ
በቃ ምን ልታዘዙ? ምን ይምጣ? ቢራ ሁለትሽ፣ ይኸው ሌላስ ያነሽ፣ ይኸው ሌላስ ያነሽ። አንተ ጠጥተህ እንግዲህ ስትል ማታ ያን ሰውዬ ታውቂዋለሽ ሲባል ኧረ አላውቀውም፣ ዝም ብሎ እዚህ ነው የሚንዘላዘለው። ኋላ ወጥተህ ቤት መሄድ ካቃተህ ዘበኛ ና አስወጣው ይህን ሰውዬ። ታውቂዋለሽ? ኧረ አላውቀውም። ገንዘቡን በልታ አጠጥታ አለ ቅዱስ ያዕቆብ ዘስሩግ ነው። ሰውየውን ሲሰክር አውጥታ ከውጭ ትጥለዋለች አለ። ይቻለም ወደዳችሁም ጠላችሁም ነው እያልኳቸው ያለሁት። የፈልግ አለቅሽም ብትሏት ውበትህን እንደ ሸንኮራ እንደ ማስቲካ አላምጣ አውጥታ ትጥልሃለች። በሚያልፈው ዓለም የማያልፍ እግዚአብሔርን አትጣው። ቀብረው ሲመለሱ በሚረሱ ሰዎች የማይረሳ እግዚአብሔርን አትጣው። ስለዚህ ተመልከት፣ ዓለም ብትወድህ ምንድን ነው የምታደርግልህ? ጠላት ነው የምታመጣብህ። የእውነቴን ልንገራችሁ መቤቴ፣ ይቺ ዓለም የፈለገ ብትወድህ መልሳ ባሪያ ነው የምታደርግህ። እኔ እንደውም እዚህ እንደመጣሁ አዲስ አበባ እንደው ለመጀመሪያ ጊዜ ጎለል እያልኩ እዚህ መገናኛ አካባቢ ስወርድ ሶፊ የሚባለው ነገር እየተዋወቀ ነበር። የሶፊ የሚባለው የሚጠጣው ማለት ነው። እና እሱ እየተዋወቀ በመኪና በጭነት መኪና አምጥተው ሰውን ቀጥኑ፣ ቅመሷት ይላሉ። ሰው እየሄደ በቁሙ አንዳንዱን ሁለቱን እየለበጠው ይሄዳል። ለምንድን ነው እንደዚያ የሚያደርጉት? መጣሙን አውቆ ነገ እንዲገዛ ነው። በቃ አለቀ። ዓለም ከዚያ በኋላ ብር ካልከፈልክ ትጠጣለህ። አሁን ሶፊ ያቀምሳል ወይ ነው? ሂድ ሞክር፣ ከሰጣሽ ሞክራለሁ ካልክ ሞክረው። ዓለም እንዲያ ናት። የመጀመሪያ ምን ትሰጥሃለች አለ? ዝና። በዝና ደስ ሲልህ ወደዚያው ያንተን እውቀት 2 እጥፍ የሚለካ ባለዝና ሲመጣ ሐዘን ታመጣብሃለች። ዓለም ሁሉን ፈቅዳ 24 ሰዓት እንድትበላ ታደርጋለች። ሱካር በሽታ አፍልቃ ደግሞ ታስጨንቃለች። ዓለም ጫት እንድትበላ ሲጋራ እንድታጤስ ትፈቅድላለች። ኋላ ደግሞ ኢየሱስ ባሪያ አድርጋ ብርህን ጨርሰ የሲጋራ እስኪ 5 10 ብሮ እስኪ ይላል ማለት ነው። ባሪያ ነው መልሳ የምታደርግህ። ዓለም ዘውድ ትደፋላለች። የወርቁን አክሊል ጉብ ንጉሥ እንትና እንድትባል ማለት ነው። ኋላ ምን ታደርጋለች? ደግሞ አንዱን ጀግና ታስነሳውና ይመጣል። ሲመጣ ዘውድህን ሲቀማ ታለቅሳለህ ማለት ነው። ዓለም ጆሮህ ላይ የጆሮ ጌጥ ድንጋይ እንድታንጠለጥል ታደርጋለች። ሌባው ከፍቷል። አሁን ሰው ይደርሳል ብሎ በቢላው በጩቤ እስከነ ጆሮ ቆርጦ ይዞ ጭልጥ ነው ማለት ነው። ሐዘን ነው የምታስከትልብህ። ዓለም የፈለገ ብታነግስህ ነገ ታወርዳለች። የማናጣውን እግዚአብሔርን እንዳናጣ እግዚአብሔር ይርዳል። ስለዚህ ሁልጊዜም ቢሆን ማንን እናትርፍ? ኃጢአት ስትንሰራ እኔም አብረን እየሰራን ስለሆነ ማለት ነው። ኃጢአት ስንሰራ ሁልጊዜም ማሰብ ያለብን ከእግዚአብሔርና ከዚህ ነገር ማለት አለባችሁ። እስኪ በሉላችሁ፣ ከእግዚአብሔርና በሉ ከዚህ ነገር። ሰው አንተ ጅላጅል ሲልህ ቆይ ሰውየውን ልኩን ነግሬው ከእግዚአብሔር ጋር ከምለይ ሰውየው ልኬን ነግሮኝ ልኬን ነግሮኝ እግዚአብሔርን ከማላጣ ወይም ደግሞ እኔ ልኩን ነግሬው እግዚአብሔርን ከማጣ ማለት አለብህ ማለት ነው። ስትሰደብ ማን ትዝ ይበልህ? እና ሰው ሲሰድብህ አንተም ልኩን ታቀምሰዋለህ፣ እግዚአብሔር ደግሞ ልክህን ያቀምሳል በሲኦል ማለት ነው። ስለዚህ እግዚአብሔርን እንዳናጣ እንሆን። እግዚአብሔር ከሁላችን ጋር ይሁንልኝ ነው። ስለዚህ ይህን ካልኳችሁ ኃጢአት ማለት ምን ማለት ነው? በሉ ንገሩኝ እንጂ ማንን ማጣት? የማናጣውን እግዚአብሔርን እንዳናጣ ነው። የማይታጣ መቼም ቢሆን ልናጣው የማይገባን እግዚአብሔር ነው። መንግስተ ሰማያትን እናገኛታለን። እንዴ መንግስተ ሰማያት እኮ የምትወረሰው ተመልከቱ፣ በልብስ ላቂ በሳንቲም ድቃቂ ነው። መንግስተ ሰማያት ምንድነው? አኮ በብዙ ነዋይ መንግስተ ሰማያት ትትረከብም አይኮ ነው። መንግስተ ሰማያት በውሃ ትገኛለች። ማን ካለ እግዚአብሔር ከሌለህ የፈለገ በዓለም ላይ ያለ ሀብት ብትደምር መንግስተ ሰማያት ማየታችን የእውነቴን ነው የምነግራችሁ። እና መንግስተ ሰማያት እንድንገባ እግዚአብሔር ይርዳን። ስለዚህ ማንን ማትረፍ? እሺ ብድር ኃጢአተኛ በሉ መልሳችሁ ተበድሮ አይከፍልም። ብድር ምንድን ነው?
ከዚህ ነው መነሳት የፈለግኩት። ብድር ምንድን ነው? በገጠር ቋንቋ በገጠር ባህል ወይም በከተማውም ችግር የለውም ስላለ አሁን ከባንክ ተበድረ መኪና እንደምትገዛ ያለ ነው። በገጠር ምን ይደረጋል? ገበሬ ከባለ ሀብት ዘር ይበድርና ይዘራል። የዘራትን መልሶ አምጥቶ ዘር ለሰጠው ሰው ይሰጣል። እየሰማችሁ ነው? ሌባው ግን ምን ያደርጋል መሰላችሁ? ሲደርስ አጭዶ ወቅቶ ጎተራው አስገብቶ እገሌ ዘሩን የወሰድከውን መልስልኝ እንጂ እጄን እግር ያርገው አይኔን ግንባር ያርገው አላየሁም ብሎ ቁጭ። አልገጠማችሁም? ሰው እንዲሁ እኮ አስቸጋሪ ነው። 50 ብር ሰጣችሁት 50 ብሯን መልሳትም ስትሉት መቼ ነው የሰጠኝ ደግሞ ይላል ማለት ነው። አንዳንድ አይነት ደረቅ አለ ማለት ነው። እና እንደዚያ ነው። ስለዚህ ምንድን ነው መሰላችሁ? ዘሪ የተባለው እግዚአብሔር ነው። ኃጢአት ምንድን ነው? ዘር የተባለው አካል ነው ነው። ዘር ምንድን ነው? ዘር ምንድን ነው? አካል ከማን የተቀበልነው ነው? ባለጸጋው ማን ነው? እሺ አሁን በአጭር ቃል አንድ ነገር ብቻ ልጠይቃችሁ። ለመጽደቅ ምንድን ነው የሚያስፈልገው? ምን መሆን ነው የሚያስፈልገው? ብር ነው የሚያስፈልገው? ስልጣን ነው የሚያስፈልገው? ዘመድ ነው የሚያስፈልገው? እንደዛ አይደል? ጉቦ ነው ሊባል ይችላል፣ አይደረግም እንጂ ማለት ነው። እና ለመጽደቅ ምን ያስፈልጋል? እግዚአብሔር ራሱ ያስፈልጋል። ጥሩ ነገር ለመጽደቅ መጽደቂያ ነው ያልኳችሁ። መጽደቂያ ምንድን ነው? አቤት ንስሐ መጽደቂያ ነው። ግን ችግር ግን ንስሐ ነው መጽደቂያ? ንስሐ መታጠቢያ ነው። እሺ መልካም ስራ በጣም ተሳስታችኋል ማለት ነው እናንተ። እሱም ጥሩ ደግ ነገር መስራት ጥሩ ነው። መስሪያው ምንድን ነው? አካል ነው። በቃ እዚህ ጋር ላድ እግዚአብሔር ይስጥልኝ። በደንብ አድርጋችሁ አዳምጡኝ። ሰው ፍጥረት ከራሱ የሆነ ነገር የለውም። ማን ከራሱ የሆነ ነገር የለውም? እናንተ የማን ናችሁ? አካላችሁ የማን ነው? ማን ነው የሰጣችሁ? እስኪ አሁን ሰው እኔ በቃ መኩራት፣ አሁን ሰው ዝም ብሎ ሲኮራ ስታዩት በጣም ነው የሚያስቀው እኮ ሰው ሲኮራ፣ ከኔ ጀምሮ ማለት ነው። የራሱ ነገር እኮ የለውም። ምን ትብከ ዘይነሳይከም ካልእከ ወምን ትብከ ዘይኮነው በለከ። ምን ያልተቀበልከው ምን አለ? አይንህ ከሆነ እግዚአብሔር ሰጥቶ ነው። ሁሉም እጅ፣ እግር፣ አይን፣ ህሊና እግዚአብሔር ሰጥቶ ነው። ልብስ እግዚአብሔር ከፈጠረው እጽዋት ነው አውጣት የለበስከው። ሊቅነት ከሌላ ሰው ነው ያገኘው። ያንተ የሆነ ነገር የለም። ማን ነው የሰጠህ? ያኮራል እንዴ ታዲያ? በሰው ገንዘብ መሆናችሁ ነው የምትኮሩት። አሁን አይን ሊያኮራ ይገባል? አያኮራም እኮ። እውነቴን ነው። ማን የሰጠህ? የራስህ ማንነት ቢኖርህ መኩራት ትችል ነበር። ፍጥረት የራሱ ማንነት የሌለው ነው። ሁሉም ማንኛውም ሰው የራሱ ማንነት የለውም። እና ወደ ነገር ልመልሳችሁ። መጽደቂያ ምንድነው ነው ጥያቄ። መጽደቂያ ምንድነው? አይ እናንተ እኮ ሁላችሁ ትልቁ ችግራችሁ እሱ ነው። መጾም፣ መጸለይ፣ መመጾት፣ ማስቀደስ፣ መስገድ በቃ ወዘተርፈ ብላችሁ ልታወርዱን ነው። እኔ እያልኳቸው ያላት መጽደቂያ አካል ነው ነው። መጀመሪያ እስኪ በሉላችሁ መጽደቂያ በሉ። አካል ነው። ቅዱስ ጎርጎርዮስ ሲናገር እንዲህ ይላል፣ የመንግስተ ሰማያት ዋጋ ስንት ብር ነው ይላል። የመንግስተ ሰማያት ዋጋ ስንት ብር ነው? ዛሬ እነግራችኋለሁ። መንግስተ ሰማያት የምትገዙበትን ብር ማለት ነው። የመንግስተ ሰማያት ዋጋ የመጀመሪያው አካልህ ነው አለ። ማን ነው አለ? በደንብ ተነገሩ። መንግስተ ሰማያት ለመግባት እኔ ድሃ ሁኑ አላልኩም፣ ስሩ። ቤተ ክርስቲያን ድሃ ሰው ሰርቶ አልሳካለት ያለውን አይደለም እያልኩ ያለሁት። ድሃ ሁኑ ብላ አሰብክም። እግዚአብሔር አይን የሰጠህ ወጥተህ ወርደህ እንድታይበት ነው። እጅ የሰጠህ እንድትሰራበት ነው። እግር የሰጠህ እንድትራመድበት ነው። ጆሮ የሰጠህ እንድትሰማበት ነው። አይን የሰጠህ ቲክቶክ ላይ አፍጥጠህ የሰው ሀብት እያየህ በቅናት ሙልጭ ብለህ ስታለቅስ ለሰው ክፋት ስትሰራ እንድትውል አይደለም። ስለዚህ እግዚአብሔር አካልን የሰጠን ለመጽደቂያ ነው ነው ባጭሩ። መንግስተ ሰማያት እንደዛ ከሆነ የመንግስተ ሰማያት ዋጋው ስንት ነው ይልና ሲናገር ለመበለቲቱ 1 ዲናር አለ። እስኪ በሉ ለመበለቲቱ ስንት ነው ንገሩ በደንብ። በአንድ ብር ገባች ማለት እኮ ነው። አያችሁ። ለጴጥሮስ ደግሞ 1 አህያ ናት አለ። እስኪ በሉ ለጴጥሮስ በሉ 1 አህያ። ለዮሐንስና
ለያዕቆብ ደግሞ መረባቸው ናት አለ። ምናቸው? ለቅዱስ ማቴዎስ ደግሞ ግብሩ ናት አለ። ስለዚህ የመንግስተ ሰማያት ዋጋ ስንት ነው ብትለኝ ያለህን ያህል ነው አለ። ገብቷችኋል? የመንግስተ ሰማያት ዋጋ ስንት ነው ንገሩኝ እንጂ። ያለህን ያህል ነው። ያ ማለት በደንብ አድርጋችሁ ስሙ። ያቺ ባልቴት ያላትን ሁሉ 1 ዲናር ነበር ያላት። ያችን ያለቻትን 1 ገንዘቧን ብትሰጥ እግዚአብሔር ምንድን ያደረገላት? ካለው ሰው ሁሉ በላይ ሰጠች አላት። 1 ዲናር እግዚአብሔር ያያል። ተመልከቱ። ለቅዱስ ጴጥሮስ ደግሞ 1 አህያ ናት። አሁን በጣም የሚገርማችሁ ሐዋርያት አንድ ጊዜ ኩራት የሚባል ነገር ተነሳባቸው። ምን ብለው? ቅዱስ ጴጥሮስ እኔ ነኝ እንጂ በመንግስተ ሰማያት ትልቅ መሆነው፣ ምክንያቱም በሽምግልናዬ ሁሉን ትቼ እንደውም ቅዱስ ጴጥሮስ ሲጠይቅ ሁሉን ትተን ተከትለን ዋጋችን ምንድን ነው አለ። እስኪ በሉ ሁሉን ትተን ተከትለን ጴጥሮስ ስንት ሀብት አለው ነው ያልኳችሁ? በሉ 1 አህያ በሉ እንጂ በ1 አህያ ሁሉን ትተን ይባላል? እንዲኖር እኮ ነው። ምን ማለት ነው መሰላችሁ? 1 አህያ ብቻ አይደለም ቅዱስ ጴጥሮስ የተወው አሉ። ነገ ሰርቼ አገኛለሁ የሚል ልቤን ሁሉ ትችላለሁ ማለት ነው። ነገ ሰርቼ ከብራለሁ አይልም ቅዱስ ጴጥሮስ። ማን ነው ሀብቱ? ራሱ። ስለዚህ ተመልከቱ፣ ከብር ባይ ፍላጎታችንን ለእግዚአብሔር ማስገዛት ነው ማለት ነው። ስለዚህ ፍላጎታችንን ለእሱ እንድናስገዛ እግዚአብሔር ይርዳን። ወደ ነገሬ ብቻ ለመለሳችሁ። ሀብት ያለው በሀብቱ ጸደቀ፣ ሀብት የሌለው ድሃስ? ጥያቄው ይሄ ነው። እስኪ በሉ ሀብት የሌለው በሉ በምን ይጸድቃል? ሀብት ምንድን ነው? ብር ነው እንዲህ? ሀብት አይደለም እኮ። ሀብት አካል ነው ጥያቄ። በሉ እስኪ ሁላችሁ ሀብት በሉ ምንድን ነው? በቃ እንግዲህ ለማመስገን በቂ ምክንያት አላችሁ፣ ለማማረር ኢምንት ምክንያት የላችሁ። አሁን 1 አይን ብትጠፋ ስንት ሚሊዮን ብር ሊያስተክላት ይችላል? ተተክላም አታይም፣ ታያለች። ስለዚህ እኛ ላይ ስንት ሚሊዮን ነው የተቀመጠ መሰላችሁ እኮ ተመልከቱ። እንደው አሁን ሌላም ተውት፣ እግር ቢቆረጥ አሁን አርቲፊሻል ሊሰራ ይችላል። የሚንቀሳቀስ ሕያው እግር መስራት ይቻላል? ስንት ሚሊዮን እንደው ያለ እንደው ዓለሙን ሁሉ ብትሰጠው ይሰራል? ስለዚህ ተመልከት፣ 1 አካልህ ከሀብት ሁሉ በላይ ነው ማለት ነው። እግዚአብሔርን የምናመሰግነው ስንታመም ብቻ መሆን የለበትም። ራስህ ላይ ያለውን ማሰብ አለብን። ጤነኛ ሆነ ስትውል የአፍንጫ ጥቅሙ የምታውቀው አፍንጫ ሲቆረጥ መሆን የለበትም። የምላስን ጥቅሙ የምታውቀው ምላስ ሲታሰር መሆን የለበትም። የእግርን ጥቅሙ የምታውቀው እግር ሲቆረጥ መሆን የለበትም። እግርህ ምን ያህል ዋጋ እንዳለው አስብ። እግዚአብሔር የሰጠንን ሀብት አይንሳን። ስለዚህ የመጀመሪያ የሰው ስጦታ የሚባለው ከእግዚአብሔር የተቀበለው አካሉ ነው። እስኪ አካሉ በሉ እንጂ በደንብ። የመጀመሪያ እግዚአብሔር የሚፈርድብን ልጄ ብር አልሰጠኸኝም ሳይሆን ልጄ ህሊናህን አልሰጠኸኝም ነው የሚል። አሁን ብዙ ሰው ተመልከቱ፣ ለእግዚአብሔር ሰዓት የለው። ብዙ ሰው ለእግዚአብሔር ቦታ የለው። ዓለም ወስዳ ጨርሰዋለች። ለዚህ ነው ቅዱስ ወግሪስ ሲናገር ምን ይላል? ለውሻ አደን ከሚሄድ ወደ ተጣለ ቆሻሻ ቢሄድ ይሻለዋል አለ። እስኪ በሉላችሁም ለውሻ በሉ አደን ከሚሄድ ወዴት ይሻለዋል? ወደ ተጣለ ውሻ እዛ ቢልከሰከስ ይሻለው ነበር። ለምን? አደን ቢሄድ 2 ችግር አለበት። አንደኛ ሰውየው የሚፈልጋትን የምትበላዋን እንስሳ ከያዛት ሰውየው በሽመል ብሎ ያስለቅቀዋል፣ አይበላም ከዛች ከያዛት ነገር። ሁለተኛ ባይዛት እዛ ሲድበለበል ቢቆይ ደግሞ ምን አባቱ ላይ እዚህ አምጥቼ ብሎ ወገቡን ብሎ ይሰደዋል ማለት ነው። በሁለቱም አያተርፍም። ሰው ዓለምን ይኸውላችሁ፣ ውሻ የተባለ ሰው ነው። ሰውም እንደዚሁ ሁሉ ውሻ ወደ ቆሻሻ መሄድ እንደሚሻለው ሰው ዓለምን ከሚከተል ይልቅ ስለ እግዚአብሔር ብሎ መከራ ቢቀበል ይሻለዋል። ስለማን ብሎ? ስለ እግዚአብሔር ብሎ መከራ ቢቀበል ይሻለዋል። በመከራ የሚያገኘው ጸጋ አለ። ይኸውላችሁ ከመከራ ነው ሰፊ ልብ የሚገኘው፣ ከመከራ ነው ሰማዕትነት የሚገኘው፣ ከመከራ ነው ጽናት የሚገኘው። መከራን እንድንወደው እግዚአብሔር ይርዳን። በዚህ ዓለም ትልቁ ችግር መከራ አይንካን ማለት ነው። ኧረ እንደ የከተማው ሰው ጠግቧል። እውነት ልጁን ክርስትና ሊያስነሳ ሲመጣ በፔርሙዝ ውሃ እያሞቀ እያመጣውንማ ልጅን እንዳይቀዘቅዘው እያለ ማለት ነው። አልጠገበም። በእውነቱ ቢያመው የት ነበር ሊያድር የሚችለው ነው?
እውነቴን ነው። ያን እንደዚህ አታርጉ። እውነቴን ነው። አንድ ሰው መከራ ካላገኘው ጅል ነው የሚሆነው። በቃ አለቀ። መከራ ጥሩ ነው። እውነቴን ነው። ግን እንዳንጠፋ እግዚአብሔር ይርዳን። አሁንም ስለዚህ ወደ ነገር ልመልሳችሁ፣ ወደዚያው ማለት ነው። መጽደቂያ ምንድን ነው በሉ? አካል በሉ። ወደ መጨረሻው ላይ ነው። እስኪ አካል በሉ እንጂ ምን ሰርቼ ልጽደቅ በሉ በደንብ። በእንግዲህ መጽደቂያ ምን ነው? አካል ነው። በቃ አለቀ። ዓይን መጽደቂያ ነው። ሰውን በበጎ አስተያየት ካየ ዓይን ያስኮንናል። ሰውን ከፍ ዝቅ ስታረግበት፣ ጆሮ ያስኮንናል። ምን ስታረግበት? እንኳን ደህና መጡልን አባታችን። እኔም ልባረክ አይደል? ትፈቅዳላችሁ? እሺ እንግዲህ እንቀጥል ይሻላል አይደል? ቁጭ በሉሽ። እየሰማችሁ ነው? በሉ ዓይን መጽደቂያ ነው በሉ። እሺ ምን አድርጋችሁ ጸደቃችሁበት? ቲክቶክ አይተህ እውነት የምትመልስ አንተ ሰው ለእግዚአብሔር ምን ትመልሳለህ? ክርስቶስ ወደዚህ ዓለም መጥቶ ደካማዎችን በጎበኘበት ዓይን ሰጥቻለሁ ምን ሰራበት ሲል፣ ኧረ እኔ እንደው ስክሮል ሳረግበት አደርኩ ልትለው ነው? እጅ መጽደቂያ ነው ያልኩ ያለሁት። በእጅ ምን ሰራበት? ሰው ተደባደብክበት? ሰው ሄደ የሰው ኪስ አጠብክበት ወይንስ ምን አረክበት? በእጅ የሰው ደም አፈሰስክበት? ይሄ እጅ እኮ ተመልከቱ፣ ክርስቶስ በመስቀል ላይ ሆኖ ዓለምን ያዳነበት እጅ ነው። ይሄ እጅ ድንግል ማርያም ክርስቶስን የታቀፈችበት እጅ ነው። ይሄ እጅ ተመልከቱ፣ እና አቡነ ተክለ ሃይማኖት ባህርን የከፈሉበት እጅ ነው። ይሄ እጅ ተመልከቱ፣ ሐዋርያት በመስቀል ላይ ተሰቅለው በመስቀል ላይ ሆነው ፀሐይን ጠቅሰው ያጨለሙበት ነው። ይሄንን እጅ ምን አረክበት? ይሄንን እጅ እኮ እና አቡነ ሳሙኤል ዘዋልድባ ኢትዮጵያን ከመሬት ከፍ አድርገው ለእግዚአብሔር ያስባረኩበት ነው። ምን አደረክበት? ይሄን እጅ ሰርቀ ልትኮነንበት ነው? በእጃችሁ ጽደቁበት ነው እያልኳችሁ ያለሁት። እንድንጸድቅበት እግዚአብሔር ይርዳን። ይህ ሕሊና ሰው ይህ ዓይን ሰው የጸደቀበት እኮ ነው። ተመልከቱ፣ ሐና ኢያቄም አልቅሰው ድንግል ማርያምን ያገኙበት ዓይን ነው። አዳም 100 ዘመን አልቅሶ እግዚአብሔር ተስፋ የሰጠበት ዓይን ነው። ሎጥ የደረቀው እንጨት ላይ አንብቶ የደረቀውን እንጨት ያለመለመበት ነው። ይሄ ዓይን ድንግል ማርያም ከክርስቶስ ፊት ላይ አልቅሳ ያለምን ለቅሶ ያስጨረሰችበት ወይንም ያለምን ለቅሶ የፈጸመችበት እኛ እንዳናለቅስ ነፃነትን የሰጠችበት ነው። ይሄ ዓይን ተመልከቱ፣ ክርስቶስ በመስቀል ላይ ሆኖ ሁሉም ተፈጸመ ብሎ ኃጢአታችንን ጨርሶ ደምስሶልን የዓለምን ክፋት አጥፍቶ ዲያብሎስን አጥፍቶ ለዓለም ነፃነትን የሰበከበት ዓይን ነው። ይሄ ዓይን ተመልከቱ፣ ሐዋርያት ክርስቶስን ተከትለው ስለ ክርስቶስ ብለው በጫማ መስፊያ አውጥተው የሰጡበት ዓይን ነው። ይሄ ዓይን ተመልከቱ፣ የተቆረጡ ዓይናቸው እያየ እየተቆረጡ እንደነ ቶማስ ለጣዖት የታጠነበት ነው። ይሄን ዓይን ምን አደረክበት ነው ጥያቄው። ምን አደረክበት? በኩል አበላሸው እንጂ ምን ሰራህበት? እግዚአብሔር ሲመጣ የሚጠይቀን ባለን ነገር ነው። ባለን ነገር ነው የሚጠይቀን። እግዚአብሔር አንተን ለምን ቄስ አልሆንክም አይልህም። ለምን ሰባኪ አልሆንክም አይልህም። ለምን ፓትርያርክ አልሆንክም አይልህም። ለምን የአገሪቱ ገዥ አልሆንክም አይልህም። ባለህ ነገር ይጠይቃል። ነጋዴ ከሆንክ ምን ስታረግ ነው ያልከው? ባይንህ ምንድን ነው የሰራበት? ሀገር አስከባሪ እስከሆንክ ምንድን ነው ስታረግበት የዋልከው? እጅህን እግርህን ምንድን ነው ስትሰራበት የዋልከው? ጥያቄው እሱ ነው። ባለን ነገር እንድንጸድቅ እግዚአብሔር ይርዳን። ይሄ የተሰጠን አካል መጽደቂያ ነው። ለዚህ ነው ቅዱስ ዳዊት ምን አለ? ኢትንሣእኒ ዘእንበለ እሙት ጸጋዬ፣ የሰጠኝን አካል አቤቱ የሰማይ ቤቴን ሳልሰራ በሞት አታፍርሰው አለ። የሰማይ ቤታችንን ሳንሰራ ቤታችን አይፍረስብን፣ መድኃኔዓለም ይጠብቅልን። መጀመሪያ እየነገርኳችሁ ያለሁት አሁን ጉባኤው ገብቶኛል። ባጭር ቃል ይሄ ትምህርት የመጨረሻም የመጀመሪያም አውዱ ባለትዳሮችን ማጽናት ነው። ግን ተረዱልኝ፣ ትዳር ከመያዝ በፊት የአካል መኖር ይቀድማል ነው እያልኩ ያለሁት። እየሰማችሁ ነው አይደል? እየሰማችሁ ነው? እስኪ በሉ አካሌን በሉ ሳልሞት አታፍርሰው። ሳልሞት ኢትንሣእኒ ዘእንበለ እሙት ጸጋዬ፣
ጸጋ ምንድን ነው? አካል። ጸጋ ማለት ምን? ስጦታ ማለት ነው። ወቃልክ ከእግዚአብሔር የተቀበልከው ምንድን ነው? አካል ነው። አካሌን በሞት አታፍርሰው አለ። ተመልከቱ እስኪ በሞቴ አንድ ጊዜ ብቻ በሉልኝ። አካሌን በሉ። በሞት ምን አትበለው? ሻውን እግዚአብሔር ቢመጣ ሚድን ሰው አለ? ታዲያ ጎበዝ አሁን ለምንድን ነው ያልጸደክ ሲል ኧረ ደረሰኝ ሳስቆርጥ ልትል ነው? ለምንድን ነው ያልጸደክ? ሚስቴ ክፉ ሆነ። ለምንድን ነው ያልጸደክ? ጎረቤቴ እንዲህ። ወይ ጉድ! ምክንያት አይደለም፣ አለቀ። መጽደቂያ ነው። እኔ እውነቴን ልንገራችሁ፣ አስረግጬ የምነግራችሁ እንኳን በዓለም ላይ ያለውን ፍጡር ተውትና ሰይጣንም ቢሆን መጽደቂያ ነው። በቃ ሰይጣን እንዴት ያለ መጽደቂያ መሰላችሁ? ድንቅ መጽደቂያ ነው ሰይጣን። የሰውዬ እያበደ ነው እንዴ እንዳትሉኝሽ፣ ቆይ እነግራችኋለሁ። ሰይጣን መጽደቂያ ነው ስለምን መሰላችሁ? ሰይጣን ክፋት ሲያመጣ እግዚአብሔር ክብር ይጨምራል። አለቀ። ሰይጣን ባመጣው ክፋት ልክ እግዚአብሔር ምሕረቱ ብዙ ነው። በእኛ ላይ የሚደርሰው የአላውያን መደንፋት፣ የአላውያን መነሳት፣ የእኛ መታረድ የፈለገውን ያህል ቢሆን ከእግዚአብሔር ከምሕረቱ ጥላ በታች ነው። እግዚአብሔር እነዚህ ነገር ሁሉ ሲመጡ ዝም ብሎ የመጨረሻ ለእኛ ክብር በመጨመር ነው የሚገልጠን። የሰይጣንን ክፋት እግዚአብሔር ዓለምን ለማዳን ነው የተጠቀመበት። የማንን ክፋት በሉ ንገሩ ጌጅ እስቲ አንድ ልንገራችሁ። እንደው ልንገራችሁ እያልኩ እዚሁ አደርኳል። ሰዓቴም እያለቀ ነውና ትንሽ ነገር ብቻ ልንገራችሁ። የሰይጣንን ክፋት እንዴት እንደተጠቀመበት። በእባብ ወደ አዳም ሄዷል አይደል? የምታውቁት በእባብ ውስጥ ማን አለ? ማን አለ? ሄዶ ለማን ሰገደ? ልብ በሉ፣ ልብ በሉ። ሰይጣን በእባብ እንደተሰወረ ክርስቶስ ደግሞ በስጋ በዚህ ተሰወረበት ማለት ነው። በእባብ ውስጥ ያለው የማይሞት ሰይጣን እንደሆነ ስጋን የተዋሃደው የማይሞት አምላክ ሆነ። በመጣበት መስመር ወበከመት ሀባ ሰይጣን በጉልቱ ተስጋ ከይሲ አለ ከማሁ ኮነ ድነትነ በተሰውሮተ ቃለ እግዚአብሔር በዘመድነ። ሰይጣን በሽንገላ እባብን አስፈቅዶ እንዳደረ አለ። ተመልከቱ። የእግዚአብሔር አካላዊ ቃል ቅዱስ ገብርኤልን ልኮ እናቱን አስፈቅዶ ከእናቱ ስጋን ነስቶ ስጋን ተዋህዶ አለ። ተመልከቱ። በእባብ ውስጥ የማይሞት ሰይጣን እንዳለ በስጋ ውስጥ የማይሞት መለኮት ነበረ። ሰይጣን በእባብ አዳምን እንደሸነገለው ክርስቶስ ደግሞ በስጋ ብእሲ በእናታችን በድንግል ማርያም ከድንግል ማርያም በነሳው ስጋ ተሰውሮ ሰይጣንን አጠፋው ማለት ነው። ሰይጣንን በመጣበት መንገድ ድነት አደረገልን። ክርስቶስ አምላካችን ድነትን የፈጸመልን ስሙ የተመሰገነ ይሁን። ስለዚህ ተመልከቱ፣ አካላችን እንዳይፈርስ በሉ ጠብቀን። ጥያቄ ልጠይቃችሁ እስኪ። ሁላችሁም አሁን ቤት ለመድ ቸኩላችኋል። እውነት ሐሰት? ሐሰት ጥሩ። እሺ ሲያበቃ አትቸኩሉም? እሺ ሲያበቃ አትቸኩሉም? ችግር አለ ማለት ነው። ቤት እንዲያከዋል ቤቱን መግባት የማይፈልግ ጨቅጫቃ ሚስት ያለችውና ቤቱ የሚያፈስሰው ነው አለ መጣፉ ነው እንዲያ የሚለው። እንግዲህ እስኪ ጨቅጫቃ ሚስት በሉ። እንዴት ነው? ደህና ናችሁ መሰል እናንተ ነጠላ ስለብሱ በጣም ሸጋ ናችሁ። ግን ጠርጥር በገንፎ ውስጥ አለ ስንጥር ማለት ነው። ሸጋ ናችሁ እያለ እንዳትቆጡ። ዝም ብሎ ገንፎ ነው ተብሎ ዋጥ አይደረግም። ምን ይመኖራ የዛሬው እንኳን ላይኖረው ይችላል። ብረት ነው ሊኖረው የሚችል የዛሬው እንደው አይደል በማንኪያ ስለሚያማስሉት ጣቱ ተቆርጦ ቢቀርስኛ ምን እናውቃለን። ዞሮ ዞሮ አላምጠህ ብላ ነው። በዚህ በነጠላ በመሸፋፈን ውስጥ ክፉ ጸባይ ይኖራል ነው። በአጭር ቃል ግን አንድ ነገር ልንገራችሁ። የቤተሰብ ክፋት መጽደቂያ ነው። እሱን አመጣለሁ ኋላ ላይ አንድ ነጥብ ብቻ አስቀምጣለሁ። ስለዚህ ወደ ነገር ልመልሳችሁ። ቤቱ ቢመሽ የማይወድ ነዝናዛ ሚስት ያለችው ነው እንደተባለው ቤቱ በነፍስ የሚነዘንዝ ኃጢአት የሰራ ሰው ይሙት ይኑ። አሁን ብንሞት የት ነው ልንገባ የምንችለው? እንደ እግዚአብሔር ቸርነት ካልሆነ ሁላችንም ወደ ሲኦል ነው ሊፈረድብን የሚችለው። ስለዚህ ምንድነው የሰማይ ቤቱን ያልሰራ ሰው ሞትን ይፈራል። የሰማይ ቤት ግን መስራት አለብን ነው። ነዝናዛ የተባለችው ኃጢአት ናት ነው ሚስት የተባለችው። ኃጢአት የሰራ ሰው ሞት አይወድም። ግን ተመልከቱ ቀንህ ሲደርስ ግን መሞት አይቀርም። እንዳንሞት እግዚአብሔር ይጠብቀን። ስለዚህ ምን ማለት ቤት ውስጥ ነዝናዛ ካለ አስወግድ፣ የሚነዘንዝ ኃጢአት ከያዝክ ማለት ነው። አሁን እውነት ልንገራችሁ
ብዙ ሰው ባለሀብቱ እውነቴን ነው አስካለም እንትና ማነሽ አንቺ እንትና አበባ ወይም አንቺ እስኪ አንዱ ድባብሽ ነው ምናምን ብሎ ተራስ አንተርሽኝ አልተመቸኝም፣ እስኪ ወጡን ቀይሪው አልጣመኝም፣ እንደው ተራሱን ከፍ አድርጊው፣ እግሬ ላይ ቅባት አድርጊው ወዘተርፈ ይላል ማለት አይመቸውም። እስኪ ምስር ስሪ አይመቸውም፣ ቢሰራ አልጣመኝም፣ እስኪ ደግሞ አልጫ፣ እስኪ ደግሞ እንደው ጎመን፣ እስኪ ደግሞ እንደው ምናምን በቃ ብትበላም አትጠግብም፣ ብትጠጣም አትረካም ማለት ነው። እንደዚያ ከሆነ ንቁ ነው እያልኳቸው ያለ ምን አለ ሰላም እንዳይሰማ ያደረገ ነገር አለ ነው። ሰላም እንዳይሰማ ያደረገ አሁን እኮ ሰው ተመልከቱ፣ ተማሪ የነበረው ምናምን ሲገባ ዩኒቨርሲቲ የገባው ስራቱ ስራ ያገኘው አልጠቅመው ብሎ መኪና ያለው ቤት ተመኝቶ ቤት ያለው መኪና ያለው ኢትዮጵያን መልቀቅ ተመኝቶ ኢትዮጵያን የለቀቀው ወዴት መሄድ እንደሚመኝ አላውቅም፣ እጄ ስላላየሁት ማለት ብቻ አይረካ። ለምን ካልከኝ ተመልከት፣ ለምን ብለህ ስጠይቀኝ ከውስጥ እንዳትረካ ጥምህን የሚቆርጠውን እግዚአብሔርን አላስክም። ሰው ባለው በትንሽ ነገር ሰላማዊ መሆን የሚችለው ማን ሲኖር ነው? ማን ሲኖር ነው? ስለዚህ ጠርጥር። ሰላም ያልሰጠህ አለ ቤት ውስጥ የሚነዘንዝህ አለ። ይኸው ተመልከት እኮ አሁን እንደው ድመትን ዝም ብለህ ይዘህ ዘንብላሽ ተቀመጭ ብትላት ሚያው ዝም ብለህ ይዘህ ማለት አራፊ ብዬሻለሁ ብትላት ሙጭር ዝም ብለህ ማለት ነው። ማውጣት ነው ድመቷን። ኃጢአትን ይዘህ ለምን ሰላም አልሆንኩም ለምን ይጨንቀኛል አትበል። እኔ አሁን ብዙ ሰው አውቃለሁ፣ የማውቃቸው ሰዎች አውቃለሁ እና ምንም ነገር አላመማቸውም፣ ሐኪም ቤት ሄደው በሽታም የለባቸውም፣ ግን ሌሊት አይተኙም ፍጥጥ ዝም ብሎ ተነስተው ማለት ምን ዋና ነው ስትሉ ጨነቀኝ ዝም ብሎ። ወይ ጉድ! የጨነቀ ኃጢአት አለ ከውስጥ። ሕያዊት ነፍስ ኧረ እባክህ አላቀኝ እያለችው ነው። እሷ ይኸውልህ መልሷን እስካልመለስክላት የፈለገ ቢሆን አታስተኛም። የሕያዊት ነፍስ መልስ እንድንመልስ እግዚአብሔር ይርዳን። ስለዚህ ምንድነው አካል ጸጋ ነው። ስለዚህ ባጭር ቃል ቤቱ የፈረሰ እሱንም ልተወው እንደ ወደ ነገር የሌድ እስኪ በሉ ኃጢአተኛ በሉ ተበድሮ አይከፍልም። ፍቅችን ብቻ ተናግሬ ትምህርቱን ልጠቅልላ ማለት እዚህ ጋር ባድር ላድር ነው ትልቁ ችግር እሱ ስለሆነ ማለት ነው። ስለዚህ ወደ ትዳሩ እንምጣ። እስኪ በሉ ኃጢአተኛ በሉ ተበድሮ ትዳር ምንድን ነው? ትዳር ምንድን ነው? ቆይ እስኪ ጥያቄ ልጠይቃችሁ። አይ እናንተ እስኪ ያገባችሁ ሰዎች እጃችሁን አውጡ። ያገባችሁ በሞት ያፈርሰውንላችሁ እንደው ምንም እኔም ክፉ ነገር አልናገርም። አውጡ መቼም አባታችንም ስላሉ አይደል አባታችን አልናገር። እስኪ ያገብ ከፍ አድርጉት እንጂ ስላሴማ አይተዋል እኮ እኔ ነኝ ማየት ይፈልጉ። እስኪ አሁን ሰው ደግሞ ሚስት ሊያጭ ነው እንዲህ እንዳትሉ ወደዚህ ዞር ስል አደራችሁን። እኔ አላጭም። አሁን እሺ ግን አውጡ እጃችሁን ላያችሁ። እስኪ ለምንድን ነው ያገባችሁት? ትልቁ ጥያቄ እሱ ለምንድን ነው ያገባችሁት? አግቡ ብሏችሁ ነው? እውነት ይልኩ ለምንድን ነው ያገባችሁት? አቤት አሁን እንግዲህ የሚዘረዘር ነገር አለ። አዳምጡ ልንገራችሁ። ከዝሙት ለመዳን 1፣ ለመረዳዳት 2፣ ዘር ለመተካት 3። እዛ ጨረሳችኋል? ይህ ከሆነ ባታገቡ ይሻላችኋል። እውነቴን ነው። ለምን መሰላችሁ? ከዝሙት ለመዳን ከሆነ ቆይ ልናገር ነው። ሴቶች ችግር ሲፈጠር አሁን ይሰሙታል እነሱ፣ ችግር የለም እናንተ ባሰሙትም እነሱ ይሰሙኛል። ችግር ሲፈጠር ይመጣሉ ንስሐ አባታቸው ጋር ልንፋታ ነው። እሺ በዳው ችግሩ በቃ ይሰክራል። ኧረ አይሰክርም አባ እንግዲያውስ በቃ ከዝሙት ለመዳን ያልከው ነው እያወራ ያለሁት። ችግሩ እንዲያ ሲሆን ሚስት በቃ ካላሽ መንቃት አለብሽ። እየነገርኩ ነው። በቅቷት አይደለም በቅቷት ነው እንጂ እና ይኸው ቆይና እዛ ምንድን ነው ችግሩ? በቃ እንደው ገንዘብ አይሰጥሽም? ኧረ ችግር የለበትም። እንግዲያውስ በቃ ነገረኛ ነው አይደለም? እንግዲያውስ በቃ ተፈታ ትዳሩ ማለት ነው። ከዝሙት ለመዳን ብቻ መሆን የለበትም ነው እያልኩ ያለሁት። ምክንያቱም የሆነ ችግር ሲፈጠር በዚያ መካከል ላይ መጨረሻ ላይ በአንድ ቃል አስረዋለሁ፣ ጠብቁኝ። በዚያ መካከል ላይ ተመልከቱ፣ ክርስቶስ እየተሰበከበት ነው መሄድ ያለበት ነው ጥያቄ።
ከዝሙት ለመዳን ከሆነ ያው እንግዲህ ያው ስራው ሲቀር ያው እንግዲህ እንዲያ ሲሆን ሴቶቹ መጥተው በቃኝ እኔ መንቃት አለባችሁ ንስሐ አባቶች ሁሉ እየሰማችሁ ይሄ በቃኝ ካለ ሴትዮዋ ምክንያቷን ካልተናገረኝ የሆነ ችግር አለ ማለት ነው። ችግሩም እሱ ነው የተናገርኩት። ሁለተኛው ምንድነው? ዘር በሉ እንጂ እና እየወለዳችሁ ክርስትና ማንሳት በጣም ያስቸገረናል። እናንተ ልጆች ያው ስትወልዱ ትወልዳላችሁ አትወልዱም ብዬ ነው። ሴቱ ሸፒ እንዳይበላሽ ይላል ይሄ እዚህ ጋር ምናምን ማለት ነው። እንደዚህ እንትን እንዳለን በጣም ነው የሚገርማችሁ አሁን ማለት ነው። በጣም የሴቱ እናንተ ቅዱስ ናችሁ እዚህ የመጣችሁት እንጂ ሴቱ አሁን የማይወልድበት አንዱ ምክንያት ቅርጹ ሊበላሽ ስለሆነ እንደው መልኬ ጨርመም ይላል ብሎ ሴቱ በጣም ለውበቱ ከመጨነቁ የተነሳ እደረቱ ላይ ካርቶን አስሮ ነው የሚዞረው። ካርቶን አድርጎ ማለት ነው። በጣም እኮ ነው የምታሳዝኑት። ጡቴን ወንዶቹ እንዴት ነው የሚያዩዋት እኮ ነው። በቃ ሌላ ምንም ትርጉም የለው። እንግዳ ምን አድርጓችሁ ነው? ስለዚህ ተመልከቱ፣ መውለድ አትፈልጉም ግን ውለዱ ነው። የተጋባ ነው ልንወልድ ነው ካላችሁኝ አልወለዳችሁም ነው ጥያቄ። የታለ የወለዳችሁት? ክኒና ስቅም የማረፍደው እኔ ነኝ። መርፌ ስተከተክ የማረፍደው እኔ ነኝ። እኔ እውነቴን ነው። እኔ ማለት ነው ይላችሁ ይችን የምትሰሯት ጉዳን የማናቃት እንዳይመስላችሁ። እዚህ ጋር ያስቀብምን ሴቶች የማያስቀብሩበት ቦታ የላቸውም ምናምን መርፌ ማለት ነው። የምታስቀብሩበትን ቦታ እያንዳንዱ ስቴፕ አይመጥንም ለመድረኩ እንጂ ነግራችኋለሁ ፈለጋችሁት ማለት ነው። ስለዚህ ተመልከቱ፣ ለመውለድ ነው ካልከኝ ተመልከት፣ የታለ የወለድከው? እንዲያም ከሆነ ተመልከቱ፣ እንደው ስለ እግዚአብሔር ብላችሁ ውለዱ። እውነቴን ነው። ትወልዳላችሁ። ማን ያሳድጋል? ማን ያሳድጋል? ታዲያ ምን አገባህ አንተ? ውለድ፣ ዝም ብለህ ውለድ። በቃ አለቅ። ኢኮኖሚ እስኪ አሁን ጥያቄ ልጠይቃችሁ። እባብ የመውለድ ክኒና ትጠቀማለች አትጠቀምም? ትጠቀማለች? ተናገሩ እንጂ ባትጣውልሽ እግዚአብሔር መጥኖ ባያባዛት ጉድ ይፈላ ነበር። ከተማ እንኳን የትም ተኝተን ማደር የለን። ምክንያቱም በስታ ስትነድፈ ነበር የምታድረው ማለት ነው። እግዚአብሔር መጥኖ ሊያባዛ አንተ ምን አስጨነቀህ ነው ጥያቄ። ውለድ። ማን ያሳድጋል? እግዚአብሔር። የፈጠረውን ፍጥረት የማይዘነጋ እግዚአብሔር አለ። በመውለድ እኮ ነው ሐና ኢያቄም የጸደቁት። ባይወልዱ ተመልከቱ፣ አዳምና ሔዋን ሲወልዱ ኖረው መሬትን ሙሉ ቢባሉ እንኳን ሰማይን ሊሞሉ መሬትን መሙላት አቃታቸው። ሐና ኢያቄም አንድ ወልደው ሰማይና ምድርን የምትመላ ልጅ ወለዱ። አንድ ወልደው ማለት ነው። የማትወለድ የማትተካ አንድ ልጅ በመውለዳቸው ዳኑ። መውለድ እንደሚያጸድቅ ታውቃላችሁ ወይ? መልክ ስንከለክል ደረቴ ይፈርጥም ባቴ ይቅላ ብላችሁ የበላችሁ የጠጣችሁ ስትኖሩ ላለመቸገር ብላችሁ ስትኖሩ የእግዚአብሔርን አንድ መልክ እየከለከላችሁ እንደሆነ ይገባችኋል ወይ ነው። አንድ እግዚአብሔርን የሚመስል ሰው እያጠፋችሁ እኮ ነው ያላችሁት። እኔ እውነቴን ነው። በዚህ እንደው የሚክበሰበስ ነገር አለ። እንደው ፍርጥ አድርጌው ልረፍ። ይሄው እንደው ክኒና ብትጠቀሙም ችግር የለውም የሚሉ እንደው አንዳንድ ሰው አለ ዝም ብሎ ለብ ያለ ማለት ነው። ችግር አለው ጌታ እነግራለሁ አስረግጬ። ባጭር ቃል ስሙኝ በደንብ አድርጋችሁ። ክኒና መጠቀም መርፌ መጠቀም አይቻልም በቤተ ክርስቲያን። 4 ነጥብ። ለምን? ተስዕሎተ መልክ ተመልከቱ። ከወንድ ዘር ከሴት ደም። እናንተ እንቁላል የምትሉትን አውቀዋለሁ። እሺ አሁን እንደው ያልነቃው መስሏችሁ እንቁላል ነበር ከሴት የሚሄደው እንዳትሉ ሻቀው ስለማውቀው ዝም ብላችሁ ሰው። ከወንድ ዘር ከሴት ደም ከተነሳ በኋላ ያ ሂዶ ተስዕሎተ መልክ 40 ቀን እስከሚሆነው ድረስ ደሙ እየረጋ ጭራጭራ ሆኖ ነው የሚቆየው። የምትጠቀሙት መርፌና ክኒና ያንን ተስዕሎተ መልክ የተፈጸመለትን ወይም የዕለት ጽንስ የሆነውን ልጅ ነው የሚበትነው። ያንን ነው የሚበትነው። የረጋውን አካል ነው የሚበትነው። እንዳይረጋ አይደለም የሚያደርገው። እንዳይረጋ ከበጠበጠው ሁለቱ ዘርና ደም ከተዋሃዱ በኋላ ነው የበተነው። ስለዚህ ሰው ገላቸዋል ማለት ነው። ቅዱስ ዮሐንስ አፈወርቅ ለዚህ ነው ዛሬማ ስንቱ መቃብር አለ አለ። ድሮ መቃብር ተቆፍሮልን ነበር። ዛሬ ግን የሴቶች ማይጸን መቃብር እየሆነ ነው። ብዙ ልጆች ተቀብረዋል በማይጸናችን። ስለዚህ ትዳር ለመውለድ ብቻ አይደለም። ለመውለድ ነው አይደለም? ለመውለድ ነው። ግን ብቻ ደግሞ አይደለም። ልጅ እምቢ ካለ ልትፋታ አትችልማ። ከተጋባህ በኋላ ኑር ነው የሚለው። እሷ ስለመከነች ትተሃት መሄድ አይገባም ይላል መጽሐፍ። 3ኛ
አንደኛው ከዝሙት ለመዳን፣ ሁለተኛው ለምን ለመውለድ በሉ እንጂ። እኔ አንድ ነገር ብቻ ልንገራችሁ። እስኪ እጃችሁን አውጡ ሁላችሁ። ከአሞራና ከእናንተ ማን ይበልጣል? በሉ እንጂ ስሞትላችሁ። ደፈረን እንዳትሉ እውነቴን ነው። ምንም እኔ በፍጹም እንኳን ይህን የሚያህል ግዙፍ ህዝብ አንድ ተራ ሰው አልናካም። እሺ እውነቴን ነው። ከአሞራና ከእኛ ማን ይበልጣል? በተፈጥሮ እኛ፣ በስራ ማን ይበልጠናል? ንገሩኝ እንጂ። አንድ ነገር ብቻ ልንገራችሁ። አንድ የምትጠቅማችሁ። አሞራ እንቁላል ይጥላል። እንቁላል ከጣለ በኋላ ሲፈለፍለው 40 ቀን ከሞላው በኋላ አሞራ መልኩ ቀይ ነው ጥቁር ነው? የምታውቁትን ቀይ ነው ጥቁር ነው? ጥቁር ነው። ስለዚህ ሲፈለፍለው ጫጩት ከእንቁላል ሲወጣ ቀይ ነው ጥቁር ነው? ቀይ ነው። ስለዚህ ሲያያት የአሞራ ልጅ ምን ሆነች? ቀይ። ኧረ ከዚህ በኋላ አልታቀፋትም፣ ልጅ አይደለችም፣ እኔን አትመስልም አለ ማለት ነው። ትቷት 40 ቀን ያህል ጭልጥ ብሎ ቤቱ ትቷት። ይሁን የፈለፈለውን እንቁላል በጣም አስታውሱ፣ ስለሚጠቅማችሁ ነው። እግዚአብሔር ቸር አይደል? እኔ እንደው በጣም ሲገርመኝ ነበር። ዛፍ ደገፍ ብላችሁ ስታዩ ቁጫጮች በዛፉ ላይ ሲወጡ ታያላችሁ አይደል? እግዚአብሔር በዛፉ ላይ ቁጫጭን እያወጣ ለዚያ ለጫጭቱ ካፉ በሚወጣው ምራቅ እየሳበ ሲል ትንፋሹ ይወጣል። ሲል ምራቁን ሲስበው ጫጭቶቹ እየገቡ እየበላ ይሰነብታል እስከ 40 ቀን። በ40 ቀን መቼም አሞራ ተስፋ አይቆርጥም። እየዞረ ሲያደርግ ሰውነቱ ጥቁር ሆኖ ያደርገዋል። መስታወት አይደል የእንትን የሰውነታቸው። አረ ልጅን ማን አምጥቶ ጣለልኝ ብሎ በ40 ቀኑ ይታቀፈዋል። እስከ 40 ቀን ድረስ አሞራን ያልዘነጋ እግዚአብሔር የኛ ልጅ ይዘነጋል ወይ ነው? የእውነቴን ነው። እግዚአብሔር የሚወቅሰን በዚህ ነው። በደንብ አድርጋችሁ ስሙኝ። የአሞራ ልጅ መብረር የማይችለውን እባብ እንዳይበላው እናቱ ትታው ሄዳ እንዳትቀር ተስፋ እንዳትቆርጥ ቤቷን እንድትጎበኝ ያደረግኩ፣ ለአሞራ 40 ቀን ሙሉ ብርድ እንዳይገለው የጠበቅኩ፣ ቁጫጭን ስመግበው የኖርኩ በመልኬ የፈጠርኩትን የሰውን ልጅ ረሳዋለሁ ይለናል። በመልኩ የፈጠረኝን እኔን ይረሳኛል ወይ? እግዚአብሔር አይረሳኝም። ስለዚህ ሁላችሁ እግዚአብሔርን ከሚያስቀይም ነገር መካከል አንዱ እግዚአብሔርን መጠርጠር ነው። እንዴ ሰውን ራሱ እኮ የሚያናድደው፣ እስኪ ባልና ሚስት አላችሁ እዚህ ውስጥ ፍቅረኛሞች የሚያዛችሁ ትኖራላችሁ። በደንብ ስሙሽ። እንደው ትናንት እንደው የታምሽተሽ ነው ልብሽ ቀረት ያለው ካልካት ምን ለማለት ፈልገህ ነው አንተ? እኔን ነው እንዴ በዚህ የምትጠረጥረኝ ትላለች ማለት ነው። ግን ሰው ሲጠረጠር አይወድም ሰው ሲጠረጠር። ታዲያ እግዚአብሔር ሲጠረጥሩት ይወዳል ወይ ነው? አሁን በሞት ያፈርሰዋል። እንደው ምንም የሚሰርቀውን ሰውዬ ራሱ ሌባም ቢሆን እንደው አንተ እኮ ብር አትነካም ብላችሁ ፊቱ ቁጭ አድርጋችሁ ብከዱ ይሰርቃል? በሉ ነገር ይጅ አንድ ነገርም ትዝ አለኝ። ሳህሉ ሌቦ የሚባል ነበር በነገስታቱ ዘመንና በጣም ታዋቂ ሌባ ነው። ነገስታቱ ምን ያደርጋሉ? እየሰረቀ ሲያስቸግር ግንባሩ ላይ ሳህሉ ሌቦ ብለው ጻፉበት። ሰውየው ብልህ ነውና ሻሽ ጠመጠምበት እዛ እንዳይነበብ ማለት ነው። ሰው አየት እያደረገ ሳህሉ ሌቦ ነው እያለ ጥሎቱን ልቅ ማለት ሲይዝ ማለት ሻሽ ሲጠመጥምበት አንዷ ሴትዮ ገበያ ስትመጣ ቆሞ አገኘችው። እንደው መስቀሉን ይዞ ጀርጋድ ብሎ ማለት ነው። አባ አለች። አቤት። እንደው ይህችን በጋደራ ብላ ሰጠችው። እንዴ ይሰርቃል? አይሰርቅም። አባ ተውሉ ታምኜ እንዴት እሰርቃለሁ ብሎ ተመልከቱ። ሴትዮ እስከምትመጣ በግ እየጠበቀ ቆየ። ኋላ መጨረሻ ላይ ሻሹን ልቅ አደረገ። ሳህሉ ሌቦ ነኝ አላት። ተመልከቱ። ለህሊናው ሳህሉ ሌቦ በታመነበት ዘመን እኛ እግዚአብሔርን ማመን አቃተን። እግዚአብሔርን ቢያንስ ለምን አታምኑትም? የእውነቴን ልንገራችሁ፣ ገንዘባችሁን የምታምኑትን ያህል እግዚአብሔርን አላመናችሁትም። ብር ካላችሁ የምትበሉ ይመስላችኋል። እውነቴን ልንገራችሁ፣ ብር መሞቻ እንጂ መኖሪያ አይደለም። የሚያኖረን እግዚአብሔር ነው። እስኪ በሉላችሁም የሚያኖረን በሉ። ማን ነው? ስለዚህ እግዚአብሔር ያኖረኛል ካልኩ ውለድ። ከወለድክ ለዚያ ሰው ማን ያስብለታል? ምን አገባህ አንተ? ምን አበለዋለሁ? ምን አገባ እግዚአብሔር ሊያበለው? ምን አጠጣዋለሁ? እግዚአብሔር ድሃ ነው እንዴ? አንተ እኮ አይደለም የምታጠጣው፣ እግዚአብሔር ነው። ስለዚህ ተመልከቱ፣ እግዚአብሔርን አንጠርጥረው። እግዚአብሔርን ሲያምኑት ነው እግዚአብሔር የሚወደው። ጠረጠር ነው እኮ እግዚአብሔርን። መከራ ሲመጣ ኧረ አለቅናል። እግዚአብሔር ያልቃል እንዴ? በሉ ንገሩኝ እንጂ። መከራ ቢመጣም እግዚአብሔር አለ። እግዚአብሔርን አጠርጥሩት። ረሃብ ሲመጣም እግዚአብሔር በሉ፣ እግዚአብሔር አለ በሉ። መሻር ሲመጣ፣ ድህነት ሲመጣ
ማግኘት ሲመጣ ዘመድ ሲያልቅ፣ እናት ስትሞት፣ አባትም ሲሞት፣ ወንድምም ሲሞት፣ እህትም ስትሞት፣ ወገን ሁሉ ሲያልቅ፣ ነገስታት ሲያልቁ፣ ወታደር ሲያልቅ ማን አለ? በሉ ንገሩኝ እንጂ እግዚአብሔር አለ። በዚህ ተስፋ አትቁረጡ። አጠቃላይ ከላይ ያለው እስከታች ከሃዲ ቢሆን እግዚአብሔር አለ። በቃ እግዚአብሔር አለ እኮ እግዚአብሔር አለ አትሉም እንዴ? በዚህ ዘመን ማንን እንስማ? ማንን እንከተል? እነ እንትና እንደዚህ እና አባ እንትና እንደዚህ፣ እነ ሰባኪ እንትና እንደዚህ፣ እነ ዝማሪ እንትና እንደዚህ። ምን አገባት? እግዚአብሔር አለ። በቃ አያልቅማ። እግዚአብሔር እማያልፍ እግዚአብሔር አለ። ራሱን የሰጠን እግዚአብሔር ይመስገን። አሜን አትሉም? እሺ ወደ ነገር ልመልሳችሁ። ስለዚህ ትወልዳላችሁ አትወልዱ? ከዚህ በኋላ ውለዱ። እውነቴን ነው፣ ውለዱ። ዝም ብላችሁ ውለዱ። ማን ይመግበዋል? ማን ያለብሰዋል? ማን ያኖረዋል? በሉ ንገሩኝ። ሰው እኮ ድርሻው ተመልከቱ። አዛኝም ብዙ ነገር ነገራችሁ ነበር፣ ግን ሰዓት የለኝም። ሰው ድርሻው ማኖር ብቻ ነው። እንደው ተመልከቱ። ድንግል ማርያም ለኛ እኮ ሌባ ስለሆን እኮ ነው እግዚአብሔር አላምን ያለን። ተራ ልጅ ቢሰጠን ያልታመን እግዚአብሔርን ለመውለድ እንዴት እንታመናለን? ድንግል ማርያም የእግዚአብሔር አብ ልጅ እግዚአብሔር ወልድን ለመውለድ የታመነች ናት። እና እኛ ግን ቢያንስ ተመልከቱ፣ አንድ ተራ ሰው አንድ ቅዱስ ለመውለድ ያልታመንን። እግዚአብሔር ታማኞች ያድርገን። በትዳራችሁ ታማኝ መሆን ማለት ለእግዚአብሔር አንድ ልጅ ማውጣት ነው። ለእግዚአብሔር የተሰራ ልጅ ማውጣት ነው። ለእግዚአብሔር እንዲሁ እኮ ተመልከቱ። እኔ እውነቴን ልንገራችሁ፣ ሴት ምጧን የምትረሳው አሁን ዋልቼ ዋልያ የምትባላለች አንዴ ብቻ ነው የምትወልደው። በጣም ነው የሚገርማችሁ። ስንቴ ብቻ? በሞቴ ነገር ምኑ ስንት ወር ነው የምታመጣው? 9 ወር ነው ምጡ ትዝ እያላት። ሁለተኛ ወንድ ሚዳቋ ስታይ ሹልክ ብላ ቤቷል። እና ሴቱ ሲወልድ ተመልሶ ባሉ ጋር የሚተኛው ለምን ይመስላችኋል? ቆይ ነገር አበላሽ ይሆን? ምጡን በምን ስለሚረሳው ነው? በሞቴ ነገር ሰውየው ነው አሉና እንደው ሰውየው ሚስቱን መተይዛበት ሁለተኛ የሚባል ነገር ኮሽ አይልም ብቻ ዛሬ ይወለዳል አሉ። ታው ታው አትማለበሉት አለች አሉ ሴትዮዋ። እየገባችሁ ነው አይደል? ታው ብላለች። እና ምጥን ያህል ነገር እውነቴን ነው ከልቤ ልንገራችሁ። ሴቶች ሲያምጡ እንኳን ባላቸውን ሽማግሌውን የሰርጉ ዕለት የነበሩትን ሚዜዎቹን ሁሉ ነው የሚጠሉት። ምጥ ሲይዛቸው ምንም ነገር መጠጣ አሁን የዛለት ሴትየቱ እያማጠች ዳቦ ብትላት ኤድ ጅላጅል ነው የምትለ የምትወደውን በቃ እንደው አንተን እንደው የፈለገ ቢሆን አንተ ከአንተ በፊት ልሙት የምትል እኔም በማየት ትደሰቻል ብትላት ጅላጅል ዘወር በልልኝ ለዚህ ሁሉ ያደረስከኝ ብላ ቁጭ ነው የምትለው ማለት ነው። ስለዚህ ተመልከቱ፣ ሴት ምጧን የምትረሳው በምንድን ነው ካላችሁ ተመልከቱ፣ ልጅ በማየት እንዴት ረሳችሁ ካልከኝ የእግዚአብሔር መልክ ስለሆነ በሉ እስኪ በሉ የእግዚአብሔር መልክ በሉ። የእግዚአብሔር መልክ ምጥን ያስረሳል። የእግዚአብሔር መልክ ሐዘንን ያስረሳል። ከዚያ በኋላ ልጅ የሚወልዱበት ሴቶች በዚህ ምክንያት ልጁ የእግዚአብሔር መልክ ስላለ ልጁን ሲያዩት ምጡን ይረሱታል። እንዲረሱት አደረጋቸው። እንዲህ አድርጎ ዘር እንዲተካ ያደረገ እግዚአብሔር አሁንም ዘር እንዲቀጥል ይርዳን። ተወልዳላችሁ አይደል? ልመርቃችሁ ነው። አዎ በሉ እንጂ ተወልዳላችሁ። እግዚአብሔር ደጋግ ልጆችን ይስጣችሁ፣ ለመንግስቱ የሚያበቁ እናንተን የሚያጸድቁ ይስጣችሁ። አሁን ልጅ ስትለምኑ አንድ ነገር ለምኑ። እንደው ልጅ ስጠኝ ተብሎ አይጸለይም፣ ነውር ነው። እኔን የሚገድል ሃይማኖቴን የሚያጠፋ በልቶ የማይጠግብ ተነግሮ የማይሰማ እንዲህ አይነት ልጅ ከሆነ የማይጠቅመህ ከሆነ የሚጠቅመህ ከሆነ ግን አምጣው። ስንት ይሁን? 1 ሚሊዮን ይሁን፣ በቃ ምን አገባ? ወለድ ያለ ትወልዳለህ። እግዚአብሔር እንድትወልዱ ይርዳችሁ። ባጭር ወደ ነገር ይልሄድ። እስኪ ምንድነው ስጦታ? ምንድነው በሉ ትዳር በሉ እንጂ ምንድነው ስጦታ? እሱን ልመልሰው ነው። ትዳር ስጦታ ነው። ስለዚህ ተመልከቱ፣ የምናገባው አንደኛው ከዝሙት ለመዳን፣ ሁለተኛው ዘር ለመተካት፣ ሶስተኛው ለመረዳዳት በሉ እንጂ ለመረዳዳት ከሆነም እጅ ቢቆረጥ አይበልባችሁና ባልዮ ሰርቶ እያበላ ከሆነ የባልዮ እጅ ቢቆረጥ ሚስቲቱ አብራ ትቀጥላለች? አትቀጥል። ሚስቲቱ አካሏ ቢጎድል ሰርታ ማብላት ካልቻለች ባሏን
ስንት ሰው ነው ሚስቱን ተሸክሞ ሊጸድቅ የሚችለው? ትዳር ለመረዳዳትም ከሆነ ሲደክማት ችግር ተፈጠረ ማለት ነው እኮ። ልክ ናችሁ። ትዳር ከዚህ ሁሉ በላይ ለመጽደቅ ነው። አሁን እንግዲህ የምታገቡ ትዳር ለምንድን ነው በሉ? ተናገሩ እንጂ ሁላችሁም ተናገሩ። ትዳር በሉ። ለመጽደቅ ነው። ትዳር ለምንድን ነው? ትዳር ለምንድን ነው? እግዚአብሔር ይስጣችሁ። ለመጽደቅ ከሆነ ትዳር መኮነኛ መጽደቂያ፣ ትዳር መኮነኛ መጽደቂያ። ጥያቄ ልጠይቃችሁ አይበልባችሁና፣ አሁን ብዙ ሰው ከሚስቱ ጋር የሚፋታው በምንድን ነው? አሁን ይኸውላችሁ አንድ ነገር ያዙልኝ በደንብ አድርጋችሁ ማለት ነው። ሁላችንም ሰው ለመተቸት ቁጥር አንድ ነን። ይቺ ቤተ ክርስቲያን እንድትሻገር ትፈልጋላችሁ አትፈልጉም? እስኪ የምትፈልጉ እጃችሁን አውጡ። ከዚህ በኋላ 10 ሳንቲም በእግዚአብሔር መንግስት እንዳትቀልዱ እየነገርኳችሁ ነው ያለሁት። ትፈልጋላችሁ አትፈልጉም? አውጡ። አታው ክርስቶስ 3 ሰዓት ዘርግቶ እናንተ በአንድ ደቂቃ እየደከማችሁ። ድሮንም እኮ ሰውን ያበላሸ ነው እንዳይደክመው እያለ ነው አይደል? ስለዚህ እሺ ትዳር ቤተ ክርስቲያን እንድትሻገር ትፈልጋላችሁ አትፈልጉም? ትፈልጋላችሁ አትፈልጉም? እንዳታወርዱት ልጠይቃችሁ ነው። በፈረሰ እጅ የሚሰራ ቤተ ክርስቲያን አለ የለም? በፈረሰ እጅ የሞተ ሰው ቤተ ክርስቲያን ይሰራል? እሺ ንገሩኝ እንጂ። በፈረሰ አካል ሕያው ነገር አይሰራም። ለምን ካላችሁኝ ትዳር ፈርሷል ነው ያልኳችሁ። እግዚአብሔር ትዳራችሁን ይስራላችሁ። አውርዱት። እነግራችሁና አንድ ጊዜ ቃል ትገቡልኛላችሁ። ስለዚህ ተመልከቱ፣ በፈረሰ አካል ምን አይሰራም? ሀገር አይሰራም። በፈረሰ ትዳር ይኸውላችሁ፣ ከሞተ ትዳር ሕያው ልጅ አይገኝም። ከሞተ ትዳር የማይሰርቅ ዲያቆን አይገኝም። ከሞተ ትዳር የማይሰርቅ ሰባኪ አይገኝም። ከሞተ ትዳር የማይሰርቅ ካህን ቄስ አይገኝም። ከሞተ ትዳር የማይሰርቅ መነኩሴ አይገኝም። ከሞተ ትዳር የማይሰርቅ ጳጳስ አይገኝም። ለምን? ትዳር መጀመሪያ ሞተዋል። መጀመሪያ የሞተው ምን ነው ካላችሁ ትዳራችን ሞተዋል። ልብ ብላችሁ ያዙልኝ። ሀገርን ለመስራት ትዳርን መስራት ነው። እስኪ በሉ ሀገርን ለመስራት በሉ። ማንን መስራት? በዚያውም ጥያቄ ልጠይቃችሁ። ባህሩ ላይ መርዝ ከሚጨመርበት ምንጩ ላይ መርዝ ከሚጨመርበት የትኛው ነው ህዝቡን የሚጎዳው? ንገሩኝ እንጂ። ከባህሩ ነው አይደል? መስሏችኋል። ባህሩን ከምትጠብቁት ምንጩን ከምትጠብቁት የትኛው ነው መጠበቅ ያለበት? ምንጩ ነው የደፈረሰው ነው እኮ እያልኳችሁ ያለሁት። ምንጩ ምንድን ነው ካላችሁ ትዳር ነዋ። ለተከበረ ክህነት ትዳር ነው ምንጩ። ከተከበረ ትዳር ነው ድንግል ማርያም የተገኘችው። ከተከበረ ትዳር ነው አቡነ ተክለ ሃይማኖት የተገኙት። ከተከበረ ትዳር ነው ቅዱስ ዮሐንስ አፈወርቅ የተገኘው። ከተከበረ ትዳር ነው ሐዋርያት የተገኙት። ከተከበረ ትዳር ነው እና አቡነ ገብረ መንፈስ ቅዱስ የተገኙት። ካልተከበረ ትዳር ደግ ሰው አይወጣበትም። ስለዚህ ሀገርን ለመስራት ትውልድን ለመስራት ትዳርን መስራት ነው እያልኳቸው ያለሁት። ማንን መስራት? በሞቴ ንገሩኝ። ማን ይሰራ? ማን ይሰራ? ትዳር ይሰራ። ትዳርን እንዴት እንስራው? ትዳር ምንድነው ነው የመጀመሪያው? በሉ ስጦታ በሉ። ምንድነው? ጥቅስ መጥቀስ እንችላለን። እኔ አሁን እዚህ ጋር ጥቅስ እየጠቀስኩ ሰዓታችሁን ላለመጨረስ ፈልጌ ነው። አዳም አዝኖ ሲያዝን ሔዋን አስፈልጋው ተፈጥራለታለች አይደል? ትዳር ከማን ለምኖ ያገኘው ነው ማለት ነው? ከእግዚአብሔር ነው። ባጭር ቃል ማለት ነው እንዲገባችሁ። ስለዚህ ተመልከቱ፣ ትዳር ደግሞ ለምንድን ነው ስትሉኝ መጽደቂያ ነው በሉ። አንድ ጊዜ ብቻ ከዚህ በኋላ እዚህ ላይ አልመለሳችሁም። ትዳር ምንድን ነው በሉ እንጂ። እሺ ፍርድ ቤት የሚሄደው ሰው ለምንድን ነው? ሊፋታ ነው ሊጸድቅ? ለምንድን ነው የሚፋታው? ሚስቴ ነገረኛ ሆነች ብሎ። ትዳር መጽደቂያ ነው ምንድን ነው? ጥያቄ ልጠይቃችሁ በደንብ ያዙልኝ። ትዳር መጽደቂያ ነው። አንድ ትዳር ላይ የሚሰሩ 5 ነገሮችን ባጭር ብቻ ነግራችሁ ትምህርቴን እቋጫለሁ። የሰጡኝ ሰዓት ስላለቀ ማለት ነው። 5 ነገሮችን ባጭር ነግራችኋለሁ። ይሄን ተናግሬ ትዳር መጽደቂያ ነው ስንል ተመልከቱ። ሚስት ነገረኛ ስትሆን ትፈታ? ንገሩኝ እንጂ
ትፈታ? ባል ክፉ ሲሆን ይፈታ? እንደው አንድ ነገር ትዝ አለኝና አንድ አባ ጋር ሄዶ አንዱ ወጣት ነው፣ እዚህም መጥቶ ሊሆን ይችላል አይታወቅምና፣ እሺ አባቴ፣ አቤት፣ ይጸልዩልኝ። እሺ ለምንድን ነው? ሚስት እንዳገኝ። ጥሩ ነው ጥያቄ። እሺ ታዲያ እንደው ዝም ብሎ ቢሄድ እኮ ይሻላል አባ አላቸው። አቤት፣ እንደው ቢደበድቧት ዞር ብላ ማታይ አለ። አንድ ያዙ እንግዲህ። እሺ እንደው ሸጋዬ ጌታዬ ንጉሴ የምትለ፣ እሺ እንደው ቢሰድቧት ቀና ብላ ማታይ፣ እሺ እንደው ደግ የሆነች፣ እሺ እንደው አይኗ እንዲያ ያለ፣ እሺ ፀጉሯም እንደው እንደ ኤቢሲዲ የሆነ፣ እሺ አንገቷ እንደው በቃ መለሎ የሆነ አለ ሰውዬው። እሺ ሲሉት ተመልከቱ፣ አቋሟ እንዲህ ያለ ሰፈረ። እኔ እውነቴን ነው አስረግጬ እናገራለሁ። እችን የምትሰሯትን ድስኩር ማናያት እንዳይመስላችሁ። አሁን እዚህ ኤሞ የሚባል መጥቷል፣ ምናምን እንደዚህ ግሩፕ መጥቷል። የትዳር ፈላጊ ግሩፕ ይባልና ወጣቱ ይገባል። እዚያ ውስጥ ይገባና ስፈር ይባል። ምንድነው? ትዳር ፈላጊ። ኧረ ተው ጎበዝ ፈሩ ትንሽ። ትዳር ፈላጊ፣ እሺ ስፈር፣ ሃይማኖቱ ኦርቶዶክስ የሆነ፣ እሺ ሀብት ያለው፣ እሺ የት የኖረ ውጭ ያለች፣ እሺ እንዲህ ሀብት ያለው ጎበዝ። እኔ በጣም ያሳዘነኝ እሱ ሳይሆን ተመልከቱ፣ እዚያ ውስጥ 30 ሴቶች ትዳር ፈላጊዎች ካሉ 30ዎቹ ሴቶች እዛ ሰውዬ ሀይ በዩ በውስጥ ይባላሉ። በውስጥ ሀይ ይሉታል። ሀይ ማለት ምንድን ነው? እብድ እኮ ማለት ነው ሀይ ማለት። እምነቴን ነው አዛኘን ሀይደኔ ነው አደል ግሱ ኔ እንዳላበላሸው እንደው ሲጎርድ ነው መሰል ግሱ እንዳላበላሸው ብዬ ነው። እሺ ሀይ ማለት በእናንተ ሰላም ጤና ይስጥልን እንደማለት ነው። ግን እንደዛ አይደለም። እሺ ሀይ ትለዋለች። 30 ሴቶች ሀይ ቢሉት 15ቱን ሴቶች መጫወቻ ነው የሚያደርጋቸው። በጣም ነው የሚያሳዝኑት። ፎቶዬን አይተው ሀያ ላይ ካለ ለአምስቱ ቀድሞ ሀይ ላለኝ ይመልሳለሁ ትላለኝ። 600 ወንድ ይጽፋል ኮሜንት። 600 ማለት ነው። የትኛውን ነው ሴትዮዋ የምታገባው? ሊቀ መንበር ናት እንዴ? ግንት ነው ሳትሆን አትቀርም። ሊቀ መንበር ናት መሰል መናብርት ነው መንበር እንደዛ ከንቲባ ነው መሰል ያደርጋችኋት ለዛ ማለት ነው። እና በጣም ነው የተበላሻችሁት። ይቅርባችሁ። ባል ስትፈልጉ ቤተ ክርስቲያን መታችሁ እግዚአብሔርን ጠይቁ። ቤተ ክርስቲያን አታግቡ አትልም። ይኸውልህ እኔ እውነቴን ነው። እዚህ ጋር በቃ ይብቃኝ ባጭሩ አይደረግም ነው። ምክንያቱም በህይወታችሁ የሚጫወቱ ሰዎች ናቸው እዛ ውስጥ የሚገቡት። እና ወደ ነገር ልመልሳችሁ። እሺ እንዲህ ያለች ሴት አባ ሰፈረ መስፈርቱን ኋላ አባ ጭንቅ ቃላቸውና እንዲህ ያለችውን ብናገኝማ እኛም አንመነኩስም ነበር አሉትና አረፉ ማለት ነው። እና ይኸውላችሁ ትዳር ውስጥ የገባችሁትም ትዳር ውስጥ ያልገባችሁትም ማንኛውም ሰው አንድ ጎደሎ አለበት። ማንኛውም ሰው ሆኖ ፍጹም የለም። ሰው ሆኖ ፍጹም የለም። ለዚህ እኮ ነው በጣም እየተሸወዳችሁ ያላችሁት። አንድ ሰባኪ ሲክድ እንግዲህ ማንን እንከተል? አንድ ጳጳስ የሆነ ጀል ያለ ነገር አየ ይበላል አይበላም ሲል ያለ እዚያ ግን ማንን እንከተል አትበል ጌታዬ። ድሮንስን የምከተለው እንከን የሌለው እግዚአብሔርን ነው እንጂ እንከን ያለው ሰው ነው እንዴ? ሰው ማንከን አለው። አዋቂ ብትለው ጎደሎ ነው። ያውን ለፈልፋለሁ እንዳቅም ያያችሁ አይደል? ምንም የማላውቀው ደንቆሮ ነኝ። ደግሞ በሌላ በኩል አሁን እኔ ካሜራ ቅረጽ ቢሉኝ አላቅበትም። ጨዋ ነኝ፣ ደንቆሮ ነኝ ማለት ነው። መኪና ነዳ ቢሏችሁ ይሆንላችኋል? አይሆንላችሁ፣ አይሆንም። ስለዚህ ተመልከቱ፣ ማንኛውም ሰው ሙሉ አይደለም። እስኪ በሉላችሁ፣ ማንኛውም ሰው በሉ ምን አይደለም? ክፋት ሁሉም ሰው የተደበቀ ክፋት አለበት፣ የተገለጠም ክፋት አለበት። ትዳር ማለት ለመጽደቅ የምንገባበት መስመር ነው። እስኪ በሉላችሁም ትዳር ማለት በሉ መጽደቂያ ነው። በሞቴ አፈር ሰውንላችሁ እንደው አፈር ሰውንላችሁ ባዛኝ አንድ ጥያቄ ልጠይቃችሁ። ክርስቶስ በዚያውም መስቀል ይዞ ሊሰቀል ቢሄድ እየሄደ ብታገኙት ዝም ብላችሁ እንደ ተከናንባችሁ ነው የምታልፉት? አፈር ልብላ ብላችሁ መስቀሉ ነው የምትሸከሙለት? ተናገሩ። እውነታችሁ አትናገሩ? ተረዱታላችሁ? አዛኝን ክርስቶስን ደግሞ አሁን አሳያቸዋለሁ። ይኸው አዛኝን ብያለሁ። ያንን መስቀሉን እንታግዙት አሁን እነግራቸዋለሁ። ቅዱስ ያዕቆብ ዘስሩግ እንዲህ ይላል፣ ክርስትና ማለት ከክርስቶስ ጋር መኖር ነው አለ። እስኪ በሉ ክርስትና ማለት በሉ
ከክርስቶስ ጋር ምን ማለት ነው? ክርስትና ማለት ከክርስቶስ ጋር መኖር ከሆነ ያገባሃት ሚስት ላንተ ምንድናት ማለት ነው? እንደ ክርስቶስ መጽደቂያ ናት። አስታውስ። ልመልሳቸው። አሁንም ክርስትና ማለት እንደዚያ ማለት ከሆነ ክርስቶስ በጅራፍ እንደተገረፈ የነገረኛ ሚስትህን አመልቻል። አንተ እንግዲህ ተመልከት፣ ሲመጣ ምን ያ ክርስቶስ የተገረፈበትን ጎኑ እየታየ ትራቱ ሳይጠፋ ይመጣል ይላል መጽሐፍ። አንተ ምን ልትሆንለት ነው ካልከኝ ተመልከት፣ አንተ ደግሞ የምትሳደብ የነገረኛ ሚስትህን አመል ተገረፍና ክርስቶስን ምሰለው። እውነቴን ነው። እንደ ነገረኛ ያለ ሚስት መጽደቂያ የለም። እንደ ነገረኛ ያለ ባል መጽደቂያ የለም። አይሆንልንም እንጂ ከሆነልን ነገረኛውን ሰጥቶን እንድንችለው ያደርገን መድኃኒዓለም። አሜን በሉ። ዝም ብላችሁ እንደው ካፋችሁ መሰላል። አሁን አንድ አባት ናቸው። የመጨረሻ ላድርገው አይደል? አባታችን ሰዓት የለም መሰልና አንድ አባት ናቸውና አንድን ሴትዮ ሰይጣን ስፍር ብሎ ራሷን ይወቅራታል፣ ወገቧን ይፈልጣታል፣ አይኗን እንዲህ ያደርገዋል፣ ወዷን ይቆርጣታል። በቃ መከራዋን ስታይ አባ አለቻቸው። ሄዳ አቤት አሏት። እንደው ሰይጣን መከሬን እያሳየኝ ነው፣ ይጸልዩልኝ አለቻቸው። ከዛ ጸለዩና አንተ ሰይጣን ከዚህ ሴትዮ ውጡ፣ እናንተ ሰይጣን ከዚህ ሴትዮ ውጡ ሲሏቸው ብዙ ናቸው እላዋ ላይ ያደሩባት። ከዛ ምን አሏቸው መሰላችሁ? ካሷ ከወጣን አንተ ላይ ነው መተን የምንሰፍር አላቸው። እሺ ያረጉታል። አንተ ላይ ስለምንመጣ ጉድ እንደው ሌላም ነግራችሁ ነበር፣ ጅል ነገር ሆነ። ልተውሽ ልጨምርላችሁ ነበር ወደ ነገር እንድመለስ። ከዛ ሲላቸው ብቻ ወጣ እንጂ ና ከፈለገ አሏቸው። እንዲህ አይነት አባቶች ናቸው ያሉን። እሺ እንዲህ አይነት አባቶች ናቸው ያሉ፣ ለምእመናን ጠበቃ የሆኑ። ከዛ ሲመጡ ከአንድ ቀፎ ያለንን ወደ አንድ ቀፎ እንደሚገለበጥ ከዛ ሴትዮ ላይ ለቆ አባ ላይ ሄደ፣ ሰፈረባቸው። ከዛ ራሳቸውን እንደዛ ሰውነታቸውን ሁሉ ቁርጥርጥ እያደረገ ያማቸዋል። እሳቸው ግን ዝም ብለው ተነስተው ተመስገን ይሉ ነበር። እስኪ በሉ ተመስገን በሉ እንጂ አሁንም በሉሽ። ቆርቆሯቸዋል እንዲህ መቀመጫው። እሳቸው ሰይጣን ይዘው ተመስገን ካሉ እናንተ ተመችቷችሁ ማትሉ ናችሁ። በሉ ተመስገን በሉ። እግዚአብሔር ተመስገን እንዳላችሁ ደግ ነገር ይስጣችሁ እና ተመልከቱ። ተመስገን። ሌሊት ሙሉ የተወሰነ 1-4 ሰዓት ተኝተው ጸሎት ይነሱ ነበር። ሰይጣኑ እያመመ እንቅልፍ ሲነሳቸው ተመስገን ጌታዬ፣ 1-4 ሰዓት ተኝቼ ነበር ማመሰግንህ፣ አሁንም ሌሊት ሙሉ እንደው አመሰግንሃለሁ። ተመስገን። ሰይጣን የማይወደው አንድ ነገር ልንገራችሁ። ሰይጣን የማይወደው ማለት ነው አዛኝ ነው ይላችሁ። ሰይጣን ደግሞ የማይወደው ብዙ ነገር አለ፣ ግን ይችል ልንገራችሁ። የማይወደው ምንድነው? ሰው ባገኘው ነገር ሁሉ እግዚአብሔርን ካመሰገነ ሰይጣን ይመረዋል። እኛ ጋር እኮ ሰይጣን አልወጣ ያለው ምን ሆኖ መስሏችሁ ነው? ትንሽ ነገር ስታገኘን እንደው መረረኝ ተመስገን ይልና ሰይጣን ይጨምርልሃል ማለት ነው። ራስክን አሞህ ከሆነ እንደው ጌታዬ እንደው ምን አልኩ አስቀድሽ አባጋ ተሳልሜ መጥቼ ራሴን የሚያመኝ ካልክ ሆድህን ይጨምርልሃል ሰይጣን። ኧረ እንደው እግዚአብሔር ስትል እግርህን ይጨምርልህ። እዛ ስታማርር መኖር ነው ማለት ነው። ሰይጣን እንዲልቅ መድኃኒቱ ተመስገን። እስኪ ተመስገን በሉ ተመስገን በሉ እንጂ እናትም አትኖር ተመስገን በሉ። ቤትም አይኖር ምንም አይኖራችሁ ዝም ብላችሁ ተመስገን በሉ። እግዚአብሔር ተመስገን የምትሉበትን ይጨምርላችሁ። ስለዚህ ተመልከቱ ሲሉ መጨረሻ ላይ ሰይጣን የማይወደው ከሰው ምንድን ነው ብትሉኝ ተመስገን የሚል ሰው አይወድም። ሰይጣን እኛ ጋር ፈተና የሚያመጣው ጎረቤትሽ ጠላሽ የሚልሽ ባልሽን የሚያጣላሽ እዛ የሚያናቁርሽ ምን እንድትይለን ነው? እንደው እግዚአብሔር ካልሽ ባልሽን በፍልጥ ብትመጪው በሙቀጫ ብትይው እሱ አይደንቀው ብቻ ነው። እሱ አሁን እዛ ጋር ምን አገባው ብቻ። እንደው እግዚአብሔር ይህን ሰውዬ እንደው ምን አይነት ጣለብኝ ስትይ ልጅሽን ይጨምርልሻል። እንደው ምን አይነት ከዚህ የሆነ ልጅ ሰጠን ጎረቤት ይጨምርልሻል። እንደው ምን አይነት ጎረቤት ሰጠኝ ባለስልጣን ይጨምርልሻል። እዛ እየነደርክ ኖረህ ትሞታለህ ማለት ተመስገን በለዋል። እነዚህ ሁሉ ክፉ ቢሆንም ተመስገን እግዚአብሔር በቃ ተመስገን። እውነቴን ነው። ከዚህ አጋንንት ሲመረው እንዲህ ያለ አንድ ቀን አንተ አባ አላቸው። አቤት ግን ምን አባት ሆነ ነው እንዲሁ አንድ ቀን የማታማርር ሰይጣኑን አስወጣ ማትል ሲላቸው ውይ
እናንተን የሰጠኝ እግዚአብሔር ይመስገን ብለው ቁጭ። ከዛ ሰይጣን እንዲህ አላቸው፣ አንተ ሰው፣ አንተ መነኩሴ ምን አባህ ነው ሰው የሚጠቅም ነገር ተሰጥቶት እያማረረ ራስህን ስወቅርህ ተመስገን የምትለው አላቸው። ተመስገን አሁንም አንተን የሚወቅረኝ አንተን የሰጠኝ እግዚአብሔር ይመስገን አሉት። ከዚያ ተመልከቱ፣ ኑ ወተን እንሂድ ብለው ጥለዋቸው አባን ትተዋቸው ሄዱ። ሰይጣን የማይወደው ምስጋና ነው። እስኪ በሉ ምስጋና በሉ። ስለዚህ ይላችሁ ክፉ ሚስት ሲሰጥህ ማን ይመስገን? አመስግነህ ትጸድቃለህ። በስድዋ የክርስቶስን ጅራፍ ትጋራዋለህ። ታዲያ ተመልከቱ፣ የሚወደውን እግዚአብሔር ለሚወደው ሰው አሁን እናንተ ቤት ብመጣ ነገሩ ሰው ብልህ ነው። አሁን ሰው ተንኮለኛ አይደል? ምን ያደርጋል መሰላችሁ? እንግዳ ሲመጣ እኔ ወጡን አነሳለሁ አንቺ እንጀራውን አይሽ ተብሎ ግድንድን ቁጭ ነው ማለት እንደው እንጀራ የሚባል አልተጋገረ ትላለች ሴትዮዋ። እዛ ወልገድ እያለ ስትሄድ ወጡን ደፍታው ቁጭ እዚያው ማለት የሰራችውን እና ሰው ተንኮለኛ ነው። ቆይተው አትሳቁሽ እና ተመልከቱ፣ እቤታችሁ ሲመጣ የምትወዱት ሰው የምትወዱትን ምግብ ነው የምትሰጡት? የማትወዱትን በሞት ያፍርሰው ንገሩኝ እስኪ። የምትወዱትን ትሰጣላችሁ አይደል? እግዚአብሔር ስለሚወደን ነው መከራ የሰጠኝ በላ። እግዚአብሔር ስለሚወድ እሱ የተገረፈውን 666 ጅራፍ አንተ ደግሞ በነገር ተገርፈ ልብን ተገርፈ እሱን እንድትመስል አድርጎሃል። ክፉ ሚስት ቢሰጥም እግዚአብሔር ይመስገን፣ እሷን የሰጠኝ እግዚአብሔር ይመስገን ብለህ ጽደቅባት። ክፉ ሚስት ታጸድቃለች እንጂ አትፈታም። ክፉ ባል ያጸድቃል እንጂ አይፈታም። ክፉ ባል ያጸድቃል አያጸድቅም? ያጸድቃል አያጸድቅም? ይኸውላችሁ ደግሞ ይኸውላችሁ ትዳራችሁ ላይ ሰላም እንድትገዙ አንድ ነገር ልንገራችሁ። ሴቶቹ እንዳሰሙሽ፣ ሴቱ የሚወስደው ምስጋና ነው። በቃ ሴቱ ሙልጭ ብሎ ካመሰገናችሁ ሴቱ ችግር የለም። ተሜ ነኝና ገጠር ላይ ክብረ በዓል ይከዳልና ክብረ በዓል ሲከድ ለተሜ የሚሰጡት ሴቶቹ ጎበዝ ናቸው። ቅራሬ ነው። ቅራሬ አታውቁም? አሰረ ውሃ የምትባላለች። እናንተ ቅራሬ የምታውቁት ጃምቦ ነው መሰላል። እሱ ነው ቅራሬ እናንተ ጋር እና እሱን ማናቅም ሰው ለተሜ። ከዛ ቅራሬ ስትሰጠው ተሜ ጎበዝ አይደል? ቃማ ሲያረግና በስማ እንዴት ያለ ጠላ ነው ይላል። ሴትዮዋ ዘወር አለችና አረ ቅራሬ ነው አለች። ውይ ቅራሬው እንዲህ የሆነ ጠላው እንዴ ሊሆን ቆይ ላምጣልህ ተሜ አለች። አየው ሰራላት ማለት ነው እንግዲህ። እና ሴቱ ምንም ነገረኛ ብትሆን በቃ አንቺ እኮ ጥሩ ሰው ነሽ ካልካት ነገ ጥሩ ትሆናለች። ምንም ሌባ ብትሆን አንቺ እኮ ታማኝ ነሽ ካልካት ታማኝ ነሽ ካልካት ነገ ታማኝ ትሆንላለች። ጨዋ ብዝታም ቢሆን አቤት የዛሬ ወጥ ግን እንደው ጨው ትንሽ ጨጓራዬ እየሳሳ ጨጓራዬ መለጠኝ እንጂ ብትላት ነገ ደህና ትሰራለች። ያለበለዚያ ጨውንም ወጅረሽበታል ከፈለገሽ ቢው ካልካት ነገ 2 ኪሎ ጨው ጨምራ ትሰራለች። እና እንዲያ እንዳይሆን ማመስገን ነው እንግዲህ። ቆይ አትሳቁ እንጂ ምን ሆናችሁ ነው? ውይ የኔታ ተነስተዋል። እግዚአብሔር ይቅር ይበለኝ። ልጠቅለለሽ ትዳር ምንድነው? በሞቴ ንገሩኝ እንጂ ክፉ ሚስት ምንድናት? ክፉ ባል ምንድነው? ያ እንደምን ይቆጠርልናል ነው? እንደ ክርስቶስ መስቀል። አንድ ነገር ያዙልኝ። ትዳር የተሰራ እንዲሆን ማን ይኑርበት? ክርስቶስ በሉ። ማን ይኑርበት? ችግር የለውም። እግዚአብሔር ክርስቶስ ብትሉ እኔ አሳስቻችሁ ነው፣ ይቅር በሉኝ። እሺ እግዚአብሔር በሉ እንደለመዳችሁት። ማን ይኑርበት? ማን ይኑርበት? ጥያቄ ብቻ ነው የምጠይቃችሁ። በሽተኛ ናችሁ? ጤነኛ ናችሁ? የመጨረሻ ባያልቅም በሽተኛ ጤነኛ? ኧረ እባካችሁ ወገኞች ናችሁ አይደል? እኔ የምናምን የኮሌስትሮል የምናምን የሳምባ የምናምን አላልኩም። ነፍሳችሁ ጤነኛ ናት ወይ ነው። አሁን በጣም ተንኮለኞች ሆናችሁት እናንተ ሐኪም ቤት ሄዳችሁ ዶክተሩን ምንድነው በሽታ እያላችሁ እየጠየቃችሁ ችግረኛ በሽተኛ እኮ ነው። ቤተ ክርስቲያን ስትመጡ መድኃኒት የምትሰጣችሁን ቤተ ክርስቲያንን ቄሱ ችግር አለበት ማለት አንተን አይወክልም። ሐኪም ቤት ሄደ ዶክተር ተመርመር አታክመኝም አትልም። ቤተ ክርስቲያን ሐኪም ቤት ናት። እኔ በሽተኛ ዶክተር በሽተኛ ቢሆን በሽታው ለራሱ ነው። አንተ ታክመ መድኃኒት ግን ይዘህ እኔ በሽተኛ ብሆን የኔ በሽታ አንተ ላይ አይተላለፍም። ያንተ በሽታ ያንተ ድርሻ መታከም ነው። እንድንታከም እግዚአብሔር ይርዳን። ትዳር እንዲሰራ ምን ይሁን ከተባለ
ክርስቶስ ይኑርበት በሉ። እስኪ በሉ ክርስቶስ በሉ። ምን ይበልበት በሉ እንጂ። ነፍሳችሁ ጤነኛ ናት በሽተኛ ናት? እጃችሁን አውጡ። ነፍሴ በሽተኛ ናት የምትሉ እኔም ላውጣ። መቼስ ደግሞ ችግር አለ። እኔም በሽተኛ ነኝ። ይኸው እግዚአብሔር ምስክር ይሄ። በሽተኛ ናችሁ ጤነኛ ሁላችሁ በሉ እንጂ። መድኃኒት ለበሽተኛ ለጤነኛ፣ ለበሽተኛ ለጤነኛ። ሕፃን ልጅ በ6 ወሩ ቢታመም መድኃኒት ይሰጠዋል? 4 አወርዱት። መድኃኒት ይሰጠዋል አይሰጠውም? አይሰጠውም። የማይጸን ክትባት አለ አይደል? ቅድመ የምታውቁት እናንተ እንትን ላይ ብቻ ነው። ስለዚህ የማይጸን ቆይ ልጨርሰው ነው የመጨረሻ እንታየ 2 ደቂቃ ብቻ ይታገሱኝ። የማይጸን ክትባት አለ የለም? ቀጥሉሽ። በ5 ዓመቱ ቢታመም ይከተባል አይከተብም? በ10ስ ቢታመም? ባጭሩ ከተወለደበት እስከ ሞተበት ምን ያስፈልገዋል? መድኃኒት በሉ። ስለዚህ እኛ በሽተኛ ነን አይደለንም? ስጋው ደግሞ ያስፈልገናል አያስፈልገንም? ለጤነኛ ነው መድኃኒት የሚያስፈልገው ለበሽተኛ? ተናገሩ። ለጤነኛ ለበሽተኛ? እንዲህ በሉ ሁላችሁም። ክርስቶስ ሆይ በሉ። እኔ በሽተኛ ነኝ። መድኃኒት የሚያስፈልገው ለበሽተኛ ነው። ስለዚህ ለእኔ ለበሽተኛው ታስፈልገኛለህ በሏል። ስለዚህ እግዚአብሔር ለምን ሥጋዬና ደሜን ተቀበልክ ሲልህ እኔ የመጣሁት ለጤነኞች አይደለም ብለሃል። እኔ የመጣሁት ለበሽተኞች ነው ካልክ አንተ የምታስፈልገኝ ለእኔ ነው። እኔ የመጣሁት ክርስቶስ የመጣው ለበራላቸው ሳይሆን ሊያበራልን ከሆነ ጨለማውን ሕይወታችንን ብርሃን እንዲያደርግ መቁረብ አለብን። ትቆርባላችሁ? አዎ በሉ ሁላችሁ። ክፉ ሚስት አለችኝ ብለህ ምክንያት ካመጣ መጽደቂያ ናት አላልኩም? ስለዚህ ምንድን ናት በሉ እንጂ። እንድንጸድቅባት ሥጋው ደግሞ እንድንቀበል እግዚአብሔር ይርዳን። ስለዚህ ከዛሬ ጀምሮ እኔ አሁን ከዚች ምሽት ጀምሮ የመጨረሻ ቃል እንድትገቡልኝ ይፈልጋለሁ። የተጣላችሁ ሰው ካለ ከእግዚአብሔርና ከእናንተ ማን ይበልጣል? ማን ይበልጣል? የበደለ ሰው ነው እግዚአብሔር ነው? እግዚአብሔርን የበደለ ሰው ነው እግዚአብሔር ነው? ሰው መጥቶ የታረቀን እኛ ሄደን የታረቅነው እሱ መጥቶ ነው? የበደልነውን ነው መጥቶ የታረቀን ወይንስ እኛ ሳንበድለው ቀርተን ነው መጥቶ የታረቀን? በድለነው ምን አለን? በሞት ንገሩኝ። ከእግዚአብሔር ትበልጣላችሁ አትበልጡ? በደንብ ተናገሩ። ከእግዚአብሔር ከበለጣችሁ ጣዖት ናችሁ። አልፈራችሁ። እውነቴን ነው። ከእግዚአብሔር አትበልጡምና አሁን ጸሎት እንዳበቃ የምታገኟቸውን በአካል ሄዳችሁ ይቅር በሉ ይበሉ። የተጣላቸው የበደላችኋቸውን ሳይሆን የበደሏችሁን ሁሉ ማለት ነው። ከዚያ ተመልከቱ፣ የማታገኟቸውን ስልክ ደውላችሁ በቴክስት ስለ እግዚአብሔር ይቅር በላይ በሉ። እግዚአብሔር ምሕረት ያደርግልናል። ሥጋው ደሙ ተቀብለን ትዳራችን በሥጋው ደሙ ተሰርቶ ሀገራችንን እንድንሰራ እግዚአብሔር ይርዳን። ከተሰራ ትዳር የተሰራ ልጅ ይገኛል። ከተሰራ ልጅ የተሰራ ሀገር ይገኛል። ሀገራችንን፣ ቤተ ክርስቲያናችንን፣ ጎረቤታችንን፣ ሰፈራችንን ለመስራት ትዳራችንን መስራት አለብን። መድኃኔ ዓለም ክርስቶስ ትዳራችንን ይስራልን። ከተሰራ ትዳር ከሐናና ከኢያቄም ድንግል ማርያም ተወለደች። በድንግል ማርያም ዓለም ተሰራ። ዓለምን የሰራ እግዚአብሔር ስሙ የተመሰገነ ይሁን። ኃጢአተኛ ይበደራል አይከፍልም። ትዳርን ተበድረናል እንድንከፍል እግዚአብሔር ይርዳን። ስብሐት ለእግዚአብሔር። ይቆየን።